በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁ ይሁን። እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ያልነሳውን አላዳነውም በሚል ርዕስ መጥቻለሁ። የጎርጎርዮስ ዘንዚናዙ ንግግር ናት። እቺ ንግግር ሰው ቃል ስጋ ሲሆን የነሳው ስጋ ያ መታደስ ወይም መዳን የሚያስፈልገውን የወደቀውን የኛኑ ስጋዊን ባህሪ ነው ወይስ ቃል የነሳው አዳም ከመውደቁ በፊት የነበረውን ባህሪ ወይም ስጋ እሱን ነው ከሚለው ጋር በተያያዘ እንግዲህ አባቶች እዚህ ጉዳይ ላይ ምንድነው ያስተማሩት የሚለውን የምናይ ይሆናል። እና ማንን አንስተን የምናይ ይሆናል በዚህ ቪዲዮ ላይ ከአባቶች ብቻ ነው የምናየው በዚህ ቪዲዮ። መጀመሪያ ወደ አሌክዛንድሪያ እንሄድና ቅዱስ አትናቴዎስን እናነሳለን። ቅዱስ አትናቴዎስ እዚህ ጉዳይ ላይ ሰፋ ባለ መልኩ ያስተማረው ትምህርት አለ። በተለይ በእንተ ተሰጉተ ቃል መጽሐፉ ላይ እሱን እናይና ከአሌክዛንድሪያ ደግሞ ወጣ ብለን ወደ ካፓዶሺያ አባቶች እንሄዳለን። ወደ ካፓዶሺያ አባቶች ሄደን ጎርጎርዮስ ዘንዚናዙን እናያለን። ጎርጎርዮስ ዘንዚናዙን የተወሰነ ከተመለከትን በኋላ ተመልሰን ወደ አሌክሳንድሪያ እንመጣለን እና አሌክሳንድሪያ ላይ መተን ደግሞ ቄርሎስን እናያለን። ቄርሎስ ከተዋህዶ ጋር በተያያዘ ብዙ ያስተማረው ነገር አለ እዚሁ ጉዳይ ላይም። ቄርሎስን የተወሰነ እናይና ደግሞ ተነስተን ደግሞ ወዴት እንሄዳለን? ወደ ሲሪያ እንሄዳለን። ወደ ሶሪያ ደግሞ እንሄድና ከሳይሮስ አንጾኪያ ሰቨረስ ከእርሱ የተወሰነ ነገር ጠቅለል ያለውን የእሱን ትምህርት እዚህ ጉዳይ ላይ የተወሰነ ለማየት እንሞክራለን እና ሶሪያ ሄደን ደግሞ ይህን አንቀርም። ከሶሪያ ደግሞ የሶሪያ ስደተኞች የሉም እኛ ሀገር የመጡት ከእነሱ ጋር እንመጣለን ትላለህ። እሺ ከስደተኞቹ ጋር አንመጣም፣ ግን በሃይማኖተ አበው አድርገን ከሶሪያ ወደ ኢትዮጵያ እንመጣለን። ማለት ሃይማኖተ አበው ከሶሪያ ወደኛ ሀገር እንደመጣ ከዛ መጥቶ እንደተረጎመ ይነገራልና በሃይማኖተ አበው ከሶሪያ ደግሞ ወዴት እንመጣለን? ወደ ኢትዮጵያ እንመጣና ከሃይማኖተ አበው መጽሐፍ ደግሞ የተወሰነ እናያለን ማለት ነው። ካየን በኋላ እዚህ ኢትዮጵያ መተን ደግሞ ከዚሁ ከኛው ሀገር ደግሞ አባቶች የአባ ጊዮርጊስ ዘጋስጫን ደግሞ የተወሰነ እናይና አረፍ እንላለን። ኦኬ ቀጥታ ወደዚህ ወደ አባቶች ከመሄዴ በፊት ከዚህ ከርዕሱ ጋር በተያያዘ ጥቂት መግቢያ ነገር ላስቀምጥላችሁና ከዛ በኋላ የአባቶችን ብቻ ነው የምናየው። እንግዲህ ሰሞኑን ምናልባት ብዙዎቻችሁም እንዳስተዋላችሁት እዚህ ሚዲያው ላይ ዲቤተብል የሆነ እንደው መከራከሪያ የሆነ ሐሳብ ሆኖ ቆይቷል። ይሄም ምንድነው? ጌታችን ኢየሱስ ሰው ሲሆን ወይም ቃል ስጋ ሲሆን የነሳው ስጋ መታደስ የሚያስፈልገው መዳን የሚያስፈልገው የኛ የወደቀው ስጋችን ያ የወደቀው ባህሪ የሰው ባህሪ እሱን ነስቶ ተዋህዶ በተዋህዶ ውስጥ እንደዛ አዳነው ፈወሰው፣ ወይስ ገና ከጅምሩ ምንም ህመም ያልገጠመውን እድሳት የማያስፈልገውን በፊት የነበረውን ያንን ስጋ ነው አዳም ከመውደቁ በፊት የነበረውን ስጋን የነሳው የሚል ጥያቄዎች ተነስተው እንደዚህ እንግዲህ የተወሰነ ሲያከራክሩ ነበር። አክቹአሊ ክርክሩ ትንሽ ዘለል ብሎ ጭራሽ ከጌታችንም አለፍ ብሎ እመቤታችን ጋር የሚሄድና እንደውም እመቤታችንስ ከአዳም ከመውደቁ በፊት የነበረውን ባህሪ ወይም ስጋ እሱን ነው ያዘችው ወይስ ከወደቀ በኋላ ያለውን ስጋ ነው ያዘችው የሚል እንዲህ ያለ ነገርም ሲነሳ አይተናል። በጣም ተለጠጦ ደግሞ እመቤታችን በአዳም መተላለፍ ምክንያት የመጣው ሞት እንኳን አላገኛትም። እሷ የሞተችው ሞት በአዳም ምክንያት አይደለም። በአዳም ምክንያት አልሞተችም። እሷ በአዳም ምክንያት የመጣው ሞት እሷን አላገኛትም። እንደውም መርጣ ሞተች እንጂ ከክርስቶስ ጋር ለመመሳሰል ያህል ብቻ የሚል ነገርን የሚያነሱ ሰዎችንም አይተናል። በነገራችን ላይ ይሄ ያልኳችሁን ነገር በአዳም መተላለፍ ምክንያት የመጣው ሞት እመቤታችንን አልነካትም፣ እመቤታችን ጋር አልደረሰም የሚል በቤተ ክርስቲያን ደረጃ ማለት ነው የትኛውም ዓለም ላይ ተሰምቷል። ማለት በእምነት ደረጃ አይያዝም። በየትኛውም ዓለም ላይ አይደለም በኦርቶዶክሱና ኢቭን በካቶሊኩ እንኳን ማለትም ነገረ ማርያማቸው ተለጥጧል ብለን የምንከሳቸው ካቶሊኮች ወይም ደግሞ እንደው ማርያምን ኃይለ አረማዊት አሏት ተብላ የምትታማዋ ካቶሊክ ራሱ በአዳም በኩል የመጣው ሞት እመቤታችንን አላገኛትም ብለው እንደዚህ በግልጽ ሲናገሩ አይሰሙም። እንደውም በተቃራኒው በካቶሊክ ኢንሳይክሎፒዲያ ላይ በኢንሳይክሎፒዲያቸው ላይ እንደሚል ነገርን ያስቀምጣሉ። ማለት ከጥንተ አብሶ ወይም ከውርስ ኃጢአት እንደተጠበቀች ከማህፀን ጀምሮ ይናገሩና ከዛን ያሰመርኩበትን ተመልከቱ በጎን but she was not made exempt from the temporal penalties of Adam ይልና ማለት ከጊዜያዊ ከሆነው ከዚህ ከአዳም ቅጣት ወይም ከአዳም ፍርድ ግን ከዛ ግን ነፃ አልተደረገችም ይልና ከዛ ውስጥ የሚጠቅሰው ሞትን ነው። ስለዚህ በአዳም በኩል የገባው ሞት እመቤታችን ላይ ደርሷል የሚለው ካቶሊኮች እንኳን ያምናሉ። ኦርቶዶክሳውያን ምንም ጥያቄ መሆኑ ማያውቅም እንደዚህ አይነት ነገር እመቤታችን ጋር በተያዘ አይደለም። ኦርቶዶክስ ያልኩኝ ነው። በጣም እንደው ነገረ ማርያም ላይ የሚተቹት ካቶሊካውያን ሳይቀሩ ይሄንን ያምናሉ።
እና እዚህ ወደኛ ሀገር አካባቢ ግን እንደዚህ የሚመስል ነገርን አይተናል። በአዳም በኩል የገባው ሞት እመቤታችን አይመለከትም የሚል በአዳም ምክንያት አይደለም የእሷ ሞት የሚል አይነት ነገር አክቹዋሊ እሱ ብቻ አይደለም። አዳም ከመበደሉ በፊት የሆነች ዘር አዳም ውስጥ ተቀምጣ ልክ አዳም ሲበድል አዳም በደለ፣ ግን እዛ ውስጥ ያለችው የሆነች ዘር የቀረች ዘር አለች። እንደው ያ ኮንሲኩዌንሱ ወይም የአዳም በደል ውጤት ያልነካት የሆነች ዘር ትኖርና በአዳም ወገብ ውስጥ ማለት ነው። ከዛ ከአዳም ወደ ሴት እየተቀዳች ትመጣለች እያለች በአባቶቻችን ወገብ ውስጥ አልፋ ሐናና ኢያቄም ጋር ደርሳ ማርያም ሁና ተወለደች ያቺ ዘር የሚል እንዲህ ያለ በትምህርት ደረጃ እንደዚህ ሲሰጥም ሰምተናል። ከካቶሊኩ አንድ ከፍ እንላለን በሚል ማለት ነው። ኦኬ ይሄም እንግዲህ ይሄንን አስቸጋሪ ይመስላል። ስለዛ ምንድነው በአጭሩ እመቤታችን እንግዲህ እንደው የውርስ ኃጢአት ጥንተ አብሶ አለባት ወይ ከተባለ በአጭሩ የለባትም። አሁን በምዕራቡ ዓለም ይሄ ኦሪጂናል ሲን የሚባል ነገር ስላለ የውርስ ኃጢአት ጥንተ አብሶ ምናምን እየተባለ ወይም ኦሪጂናል ሲን ተብሎ የሚሰጥ የሆነ ትምህርት አለና ያ ስላለ አይ ከማፀን ጀምሮ ምንም አይነት ኃጢአት አልነካትም የሚል ነገርን ለማስቀመጥ በእኛ ሀገርም ጥንተ አብሶ የለባትም የውርስ ኃጢአት የለባትም የሚል ነገር ይሰጣል። እኛ ሀገር የውርስ ኃጢአት ወይም ጥንተ አብሶ የሚለውን የምንረዳበት መንገድ እንደምን ያለ ነው ከተባለ አንዳንድ መጽሐፍት ላይ እንደምናየው ከሆነ የውርስ ኃጢአት እንዳለ ራሱ የተነገረባቸው መጽሐፍት አሉ። ኃጢአት እንደሚወረስ አይነት ነገር ማለት ነው። እና እመቤታችን ምንም የወረሰችው ኃጢአት የለም። ምንም እንከን የለባትም። እድፈት የለባትም። ንጹህ ናት። ንጽሕተ ንጹሐን ቅድስተ ቅዱሳን ናት። ኦኬ ልክ አንዳንድ ሊቃውንትም እንደሚሏት ለምሳሌ እንደነ ግሪጎሪ ታውማትርገስ እንደነ አርጌንስ ያሉት እንደሚሏትም ኢማኪሌት ኦፍ ኢማኪሌትስ ናት። ንጽሕተ ንጹሐን ናት እመቤታችን። ግን ይህ ማለት ግን የወደቀውን ባህሪ ወይም የወደቀውን ስጋ ግን አልያዘችም ማለት አይደለም። የወደቀውን ስጋ መያዝ ማለት ኃጢአተኛ መሆን ማለት አይደለም። ኦኬ ምንድነው በአጭሩ የወደቀው ስጋ ከተባለ በአባቶቻችን ትምህርት ውስጥ አሁን እናየዋለን። የቅዱስ አትናቴዎስንም ሰው አዳም ኃጢአትን አደረገና እንግዲህ ሞት ተፈረደበት። ያ ሞት በዛ በባህሪ ውስጥ ያን ባህሪው በጣም ተቆራኘው ወደ ስጋው ዘልቆ ገብቷል። ሞት ማለት ነው። ሞት ብቻ ሳይሆን ሞቶ መቅረትም አክቹዋሊ ዘልቆ ነው የገባው ወደ ስጋው ወደ አዳም ስጋ ወይም ወደ አዳም ባህሪ። ምክንያቱም እግዚአብሔር አንድ ጊዜ ፍርድን አስተላልፏል አስቀድሞ ያን ከዛ በበላህ ጊዜ ሞትን ትሞታለህ ብሎ ተናግሮ ስለነበረ ፍርድን አስተላልፎ ስለነበረ በላ አዳም። ስለዚህ የእግዚአብሔር ፍርድ ይፈጸማልና ሞት ወደ ባህሪው ዘልቆ ገባ። ሞት ወደ ስጋው ዘልቆ ገባ። ከዛ በኋላ ከገነት ተባረሩ። ከተባረሩ በኋላ ያ ስጋ ደካማ ሆነ። ኦኬ በጣም ደካማ ነው። በትንሽ በትልቁ ኃጢአት የሚሰራ አይነት ስጋ ሆነ። በእንደዚህ አይነት ሁኔታ ውስጥ እንደዚህ ኮንዲሽን ውስጥ ገቡና ይሄ በቃ ያ ባህሪ አስቀድሞ የነበረው ባህሪ ልውጥ አላለም። ባህሪ አይለዋወጥም፣ ግን ባህሪው ግን ጉስቁልና ገጥሞታል። ኦኬ ያ ስጋችን ጉስቁልና ደካማነት ምናምን ገጠመው። የወደቀ ስጋ የወደቀ ባህሪ ፋለን ኔቸር የሚሉት ማለት ነው። እንደዛ ሆነ። ስለዚህ አሁን ያለንበት ይሄ ምንድነው? አዲስ የሆነ ኮንዲሽን መጣ። አዲስ የሆነ ሁኔታ ውስጥ ገባን። አዲስ የሆነ ኮንዲሽን ውስጥ ገባን። ቅዱስ ቄርሎስ በተደጋጋሚ እንደዛ ነው የሚለው ኦን ዘ ዩኒቲ ኦፍ ክራይስት ወይም በእንተ ተዋህዶ ተክርስቶስ ብለን ተርጉሞ እንደዛ ነገር በእንተ ተዋህዶ ተክርስቶስ መጽሐፉ ላይ ይሄንን እንደ ኮንዲሽን ነው የሚያየው። ሰው እኛ የገባንበት የሆነ ኮንዲሽን አለ፣ ወይም አዳም የገባበት ማለት ነው። በዛ ኮንዲሽን ውስጥ ሆኖ ደግሞ ልጆችን መውለድ ጀመረ። ሲጀምር በቃ ልጆቹ እዛው ኮንዲሽን ውስጥ ናቸው፣ እዛው ሁኔታ ውስጥ ናቸው፣ እዛው የውድቀት ዓለም ውስጥ ናቸው። ስለዛ ሌላ አዲስ ንጹህ የሆነ ባህሪ ለነሱ እንደ አዲስ ብድግ አድርገው የሚያመጡት ነገር የለም። በቃ ባህሪው እንደው ምንድነው ድካም ገጥሞታል፣ ስጋው ድካም ገጥሞታል፣ ታሟል፣ ስጋው ክፉኛ ታሟል፣ ሞት ተቆራኝቶታል። ስለዛ የሚወለዱ ልጆች ሁሉ የአዳም ልጆች ሁሉ ራሱን አዳምን ይመስላሉ። አንድ ጊዜ ባህሪ ስለወደቀ ወይም ስጋው ስለወደቀ የሚወለዱ ልጆች ሁሉ ይህንን የወደቀውን ስጋ ይዛሉ። ግን የወደቀውን ስጋ የሚያዙ ብቻ አይደለም፣ ኃጢአትም ደግሞ እየሰሩ ይኖራሉ። እመቤታችን ግን የወደቀውን ስጋ እኮ ይዛለች። ያው የአዳም ልጅ ናት። እንግዲህ ከሌላ ቦታ ኬትም አልመጣችም። ሁለት አይነት ባህሪ የለም። ንጹህ ምንድነው ያልወደቀ ባህሪና የወደቀ ባህሪ ተብሎ ከዛ በኋላ ከሁለት አንዱ ፒክ የሚደረግ እኮ አይደለም። አዳም ከመውደቁ በፊት የወደቀ የሚባል ባህሪ የለም። በቃ ባህሪው አልወደቀም። አንድ ባህሪ ነው ያለው፣ እሱ በቃ አልወደቀም። ልክ ሲወድቅ ግን በቃ የአዳም ስጋ ወይም ባህሪ ወድቋል አይደል? እንደዛ ጎስቁሏል። ስለዛ ሌላ አይነት ኬት ይመጣል? አይመጣም። በቃ ያው ራሱ አንዱ ባህሪ ስላለ የሆነ እንደ ሪዘርቭ ተደርጎ የሆነ የሆነች ነገር ቀርታ የሆነች ቦታ ላይ እንደዛ የሚባል ነገር የለም። ሰው እመቤታችንም ልክ እንደዚሁ በቃ የአዳም ልጅ ናት። ከሁላችንም ጋር በዚህ ትመሳሰላለች። ግን ኃጢአትን አልሰራችም። ከኃጢአት ሁሉ ንጹህ ናት። ንጽሕተ ንጹሐን ቅድስተ ቅዱሳን ናት ነው። ስለዛ ስታያት እንከን አታገኝባት። ምንም አይነት እድፈት አታይባትም።
ግን ሞት የተቆራኘውን ያንን ባህሪ ግን እሷም ሰው ስለሆነች ያንን ይዟለች። ሞት የተቆራኘውን ያንን ስጋ እመቤታችን ይዟለች። ይህንን ለመረዳት ዛሬ የምናነሳው ትምህርት በጣም ጥሩ ነው። ምንድነው? እመቤታችንን አንድ ጊዜ ወደ ጎን እናደርግና ራሱ ጌታችን ኢየሱስ ራሱ መጥቶ ሲዋሃድ የተዋሃደው የትኛውን ስጋ ነው? የትኛውን ነው? እኛን ለማዳን የተዋሃደው ስጋ የትኛውን ነው ከሚለው ጋር በተያያዘ በአባቶቻችን ዘንድ በጣም በስፋት የተሰጠው ምን አይነት ትምህርት ነው? ያው እናያለን። እንደ መግቢያ ትንሽ ነገር ልበላችሁ ብዬ ነው። ስጋ ወድቆ የለ በቃ በሞት ጥላ ስር ወድቋል። ከሞት በታች ሆኗል ስጋ ባህሪያችን። ስለዚህ ምን ያስፈልጓል? መታደስ ያስፈልጓል። እንዲታደስ ምን ይደረግ? ያ የማይሞተው ሕያው የሆነው ቃል የእግዚአብሔር ቃል አምላክ መለኮት የሆነው እርሱ ራሱ ማለት ነው መጥቶ ያ ቃል ስጋ ሆነ። ያንን የወደቀውን ስጋ የራሱ አደረገውና አደሰው ነው። በዛው በቃል ያ ስጋ ይታደሳል። ከፍ ከፍ ብሎ ያ ስጋ ያ ምንድነው? ቃል ስጋን የራሱ ሲያደርገው ወደ ስጋ ድህነት መጥቶ ስጋ ድህነት አደገኛ ድህነት ውስጥ ገብቶ የለ ያ ባለጠጋ የሆነው ቃል ወደ ስጋ ድህነት ድረስ በመምጣት ራሱን ባዶ በማድረግ እዚህ ድረስ በመምጣት ያንን ስጋን በእርሱ ባለጠግነት ያሳተፈውና ያ ስጋ ከፍ ከፍ ብሎ ራሱ አምላክ ይሆናል። ኦኬ፣ ከቃል ጋር አንድ በመሆን ሌላ ሁለተኛ አምላክ ሳይሆን ከቃል ጋር አንድ በመሆን ማለት ነው በቃል በኩል። ስለዛ ወደዚህ ወደ ዲቫይን ግሎሪ ከፍ ይላል ስጋ። ስለዛ የዳነው ልክ እንደዛ ነው። ስለዛ ሞትን ራሱን ያሸንፈዋል። መጥቶ ስጋው ላይ ሞት ስጋ ላይ ሰልጥኖ አልነበረ? የሰለጠነበት ስጋ ላይ ይመጣና መለኮት ያንን ስጋ ላይ ተዋህዶ ወይም ያንን ስጋ የራሱ አድርጎት ይዋሃደውና ሞትን እዛው ላይ ያጠፋዋል። በራሱ ስፍራ መጥቶ ሞትን ያጠፋውና አትናቴዎስ እንደዛ ይላል። ባይዚ አጥፍቶት አሸንፎት ሞቶ መቅረትን በስብሶ መቅረትን ያጠፋል። በዛ ይሄንን ቅዱስ ቄርሎስ ኢኮኖሚ ኦፍ ሳልቬሽን ይለዋል። ኢኮኖሚ ኦፍ ሳልቬሽን የድህነታችን ስራ አይነት ነገር እንደዛ ማለት ይሄ በቃ ነገረ ድህነት ነው። እሺ ይህንን እንግዲህ ለማየት እንግዲህ ቀጥታ ወደ አባቶች ትምህርት እንግባ። ቅዱስ አትናቴዎስ እንግዲህ ሌሎች መጽሐፍቱ ላይም አጌንስት ዲያሪየንስ መጽሐፉ ላይም እንደነዚህ የመሰሉ ነገሮችን ያስቀምጣል። ግን ለዛሬው በእንተ ተሰጎተ ቃል ነው የምናየው። ስናይ እንዴት ነው የምናየው መሰላችሁ? ሌሎች ነገሮችን አብራችሁ በዛው እንድትረዱ ውድቀቱ ምንድነው የሚለውን በዛው እንድትረዱ ምንድነው ቀጥታ ከአራተኛው ምዕራፍ ጀምሬ የተወሰነ ሃይላይት ሰጣችኋለሁ አለፍ እያልኩኝ። በእንተ ተሰጎተ ቃል የአትናቴዎስ መጽሐፍ ነው። ኦን ዘ ኢንካርኔሽን ኦፍ ዘ ሎጎስ ወይም ዘ ወርድ የተሰኘ መጽሐፉ ነው እና አራተኛው ምዕራፍ ላይ እንዲህ ይላል። ሰው በእግዚአብሔር ምሳሌ ቢቀጥል ኖሮ ይላል ቢቀጥል በእግዚአብሔር ምሳሌ ሳይበድል ማለት ነው። ሳይበድል ሰው አስቀድሞ በእግዚአብሔር ምሳሌ ቢቀጥል ሳይሞት ወይም ኢንኮራፕት ሆኖ መቀጠል ይችል ነበር። ኢንኮራፕት ሆኖ ኮራፕት ሳያደርግ ኦኬ ለኮራፕሽን እንዴት ነው የሆነ ሳይገዛ ለውድቀት ሳይገዛ ለመበስበስ ሳይገዛ ሳይሞት መኖር ይችል ነበር። ቅዱስ አትናቴዎስ እዚህ ጋር መጽሐፍ ቅዱስን ይጠቅሳል። መጽሐፈ ጥበብ ምዕራፍ 2 ቁጥር 23 ላይ ያለውን እግዚአብሔር ሰውን ያለ ሞት ፈጥሮታል የሚለውን ማለት ነው። እግዚአብሔር ሰውን ያለ ሞት ፈጥሮታልና በራሱ ማምሳል ፈጥሮታል። ነገር ግን በዲያብሎስ ቅንዓት ሞት መጣ፣ ወደዚህ ዓለምም ገባ ይላል። ስለዚህ እግዚአብሔር ሰውን እንዴት ነው የፈጠረው? ያለ ሞት ነው የፈጠረው። ያለ ሞት ማለት ሞት አይስማማውም በባህሪው ማለት አይደለም። ግን ምንም እንኳን የሚስማማው ቢሆንም ግን ሳይሞት እንዲኖር በቃ እንደዚህ ነው የፈጠረው። የእግዚአብሔር የመጀመሪያው ሰውን ሲፈጥረው በራሱ አምሳል አድርጎ ሲፈጥረው ማለት ሳይሞት እንዲኖር ከዛ በኋላ ከፍ ብሎ እንዲኖር ማለት ነው። ከዛ በኋላ ከፍ ይላል። ኦፍ ኮርስ የሚያድግበት ስቴጅ ይኖረዋል፣ ግልጽ ነው። ግን ሳይሞት እንዲኖር ሳይሞት ያለ ሞት ፈጥሮታልና እግዚአብሔር ሰውን ያለ ሞት ፈጥሮታልና መጽሐፈ ጥበብ ምዕራፍ 2 ቁጥር 23ን ቅዱስ አትናቴዎስ እዚህ ክፍል ላይ ይጠቅሳል። ኦኬ ስለዛ ሰው ባይበድል እንደዚህ ሆኖ ይኖር ነበር። ግን አምስተኛው ምዕራፍ ላይ ደግሞ እንደሚያስቀምጠው እዛው በእንተ ተሰጎተ ቃል ላይ በሰይጣን ምክር ተታለው ኃጢአትን አደረጉ፣ በራሳቸው ላይም ኮራፕሽንን፣ ውድቀትን፣ መበስበስን፣ ሞትን አመጡ ይላል። በራሳቸው ላይ ሞትን መበስበስን አመጡ። በምን ምክንያት? ኃጢአትን በመስራታቸው ምክንያት። ስለዚህ ስድስተኛው ምዕራፍ ላይ እንደሚናገረው ሞት በሰው ዘር ሁሉ ላይ ሰለጠነ። ምንም የሆነ በነገራችን ላይ አባቶቻችን አይ ከእንትና በቀር ምናምን ብለው እንደዚህ የሚያስወጡት ሰውም የለም። በቃ በሰው ዘር ሁሉ ላይ ሞት ሰልጥኗል፣ አለቀ። የሆነ ሰው አምጥታችሁ አይ ሞት በዚህ ላይ አልሰለጠንም ካላችሁ በቃ ከሰው ዘር አይደለ ከሰው ዘር ውጭ ነው እያላችሁ ነው። አይ ከሰው ዘር ነውማ እንላለን ብትሉ ራሱ ትምህርታችን ግን እንደዛ ካለን በቃ ከሰው ዘር ውጭ አድርገናል ያንን ሰው ያስብላል ያንን አካል። ስለዚህ የሰው ዘር በሞት ጥላ ስር ወደቀ። ሞት በሰው ዘር ላይ ሰለጠነ። ሞት በሰው ዘር ላይ ሰለጠነ። ስድስተኛው ምዕራፍ ላይ ነው ይሄንን የሚናገረው እና እዚህ ላይ ቅዱስ አትናቴዎስ ምን ይላል? ስድስተኛው ምዕራፍ ላይ
ሰው ትእዛዝን ከተላለፈ እንደሚሞት እግዚአብሔር ተናግሮት ነበር አይደለ? እንደሚሞት እግዚአብሔር አስቀድሞ ተናግሯል። ስለዚህ በመተላለፉ ምክንያት ኃጢአትን ከሰራ በኋላ ባይሞት ለምሳሌ አይ በቃ ትቼዋለሁ አትሙት ቢለው እግዚአብሔር የእግዚአብሔርን ፍርድ ያጓደለ ይሆናል አይደለ? እግዚአብሔርን ሐሰተኛ ያደርገው ነበር። አይ እግዚአብሔር ሐሰተኛ ነው ትሞታለህ ተብሎ ነበር ግን ሳይሞት ቀረ ያስብላል። ስለዚህ እግዚአብሔር ግን የሚናገረው እውነት ነውና ያ እውነቱም የታመኑ ሆኖ ይጸናልና አዳም ኃጢአት ስላደረገ ግዴታ ሞት ይመጣበታል። ዝም ብሎ እንደዚሁ ለምን አልማረውም እንዳይባል ማለት ነው። ፍርድ ኦልሬዲ ተላልፏል። በቃ እንዲህ ትሆናለህ የሚል ስለዚህ ኦልሬዲ ሞት ውስጥ ገባ። ግን ደግሞ ይላል ቅዱስ አትናቴዎስ ኦኬ እሺ ሞት ውስጥ ገባ፣ ግን ደግሞ ሞቶ ቢቀርስ በስብሶ ቢቀርስ የእግዚአብሔርን መልካምነት አያፋርስም ወይ? የእግዚአብሔርን ደግነቱን፣ ቸርነቱን፣ የእርሱን ጉርነሱን የሚያስረሳ አይደለም ወይ? ከእርሱ መልካምነት ጋር የሚስማማ አይደለም ሰው ሞቶ ከቀረ ብሎ ያስቀምጣል። ስለዚህ ታዲያ እንዴት ምን ይደረግ? ሰው እንደዚህ ሳይሞት መጀመሪያውን ዝም ብሎ እንደዚሁ እንዳይቀር እግዚአብሔር ኦልሬዲ ፍርዱን ፈርዷል አለ። ስለዚህ ግዴታ ይሞታል። በቃ የእግዚአብሔር ቃል ውሸት ሊሆን አይችልም፣ ወዴትም አይጣም። ኦኬ መዝሙረኛው ዳዊትም እንደሚናገረው እግዚአብሔር የሆነ ዳኛ ነው ይላል። ሰው እግዚአብሔር የሆነ ዳኛ ከሆነ እንግዲያውስ ሞት በእርሱ ላይ ይመጣል። ሞቶ የሚቀር ከሆነ ደግሞ የእግዚአብሔር መልካምነቱስ ከሱ ጋር አይስማማ። ሞቶ የሚቀር ከሆነ ሰው ስለዛ ምን ይደረግ? 7ኛው ምዕራፍ ላይ እንዲላል ከዚህ ፍርድ ሰዎችን ለማዳን እግዚአብሔር ሊያደርግ የሚችለው ምን ነበር ይልና ንስሐ ይግቡ ብቻ ቢል በቃ ንስሐ ግቡና እንደው ነፃ ውጡ ቢል እንደዛ ማድረግ አይቻልም። ለምንድን ነው የማይቻለው? ኦልሬዲ ፍርዱ ስለተላለፈ ንስሐ ቢገቡ እንኳን ንስሐው ሊረዳቸው የሚችለው በዛው ኮንዲሽን ውስጥ ከሆነን በኋላ ማለት ነው። እዛው ለሚደረጉ ነገሮች ከሚመጡ ይሄ መቅሰፍቱ ምኑ ከተለያዩ ነገሮች በዙሪያቸው ካሉ ነገሮች ከዛ ሊታደጋቸው ይችላል እንጂ ኦልሬዲ ፍርዱ ስለመጣ ከዛ ሊወጡ አይችሉም። ስለዚህ ምንድነው የሚያስፈልጋቸው ከተባለ እንደ አዲስ መታደስ ያስፈልጋቸዋል። በቃ ሞት መጥቶባቸዋል። ስለዚህ እንደ አዲስ መፈጠር ወይም መታደስ ያስፈልጋቸዋል ይላል ቅዱስ አትናቴዎስ። ይህንን ደግሞ ማድረግ የሚችለው የእግዚአብሔር ቃል ኢየሱስ ክርስቶስ ብቻ ነው ይላል። የእግዚአብሔር ቃል ኢየሱስ ብቻ ነበር ይህን ማድረግ የሚችለው። በራሱ በኢየሱስ ወይም በራሱ በቃል ሰውን ፈጥሯል ይልና በራሱ በቃል ሰውን ፈጥሯል። ሊያድሰውም የሚችለው በቃሉ ነው ይላል። ኦኬ በቃል ተፈጠረ ሰው። ከዛ ሲወድቅ በራሱ በቃል ደግሞ ይታደሳል። አስቀድሞ የተፈጠረበት መንገድና ዳግመኛ ደግሞ የሚታደስበት መንገድ ይለያያል። ግን ስቲል የተፈጠረውም የሚታደሰውም በቃል ነው። ቃል ስል አካላዊ ቃል፣ የእግዚአብሔር ልጅ ኢየሱስ ማለት ነው። እንደዛ ነው። ዘን 8ኛው ምዕራፍ ላይ እንዲላል ስለዚህ እንግዲህ በእርሱ ከሆነ የሚታደሰው ስለዚህም 8ኛው ምዕራፍ ላይ የማይሞተው የማይዳሰሰው ያ ቃል አካላዊ ቃል መጣ፣ ንጽሕት ከሆነች ድንግል በስጋ ተገለጠ። ስፖትሌስ ከሆነችው ስቴንሌስ ከሆነችው ያቺ ንጽሕተ ንጹሃን ከሆነችው እመቤት ቅድስት ድንግል ከእርሷ በስጋ ተገለጠ፣ ከሞት ነፃ ያወጣን ዘንድ ወደ ውድቀታችን መጣ ይላል። ወዴት መጣ? ወደ ውድቀታችን። ቅዱስ አትናቴዎስ በቃ ጌታችን ወደ ውድቀታችን እንደመጣ በግልጽ ነው የሚያስቀምጠው። ወደ ውድቀታችን እንደመጣ ከኛ የማይለይ ያንኑ ስጋ እንደያዘ ይናገራል። ከኛ አይለይም። በቃ ያንኑ ስጋ ከኛ የማይለይ ያንኑ ስጋ ያዘ። ለምንድን ነው ከኛ የማይለይ ያንኑ ስጋ የያዘው? ወደ ውድቀታችን የመጣው ለምንድን ነው? ወደ ውድቀታችን መጥቶ የኛኑ ስጋ ከያዘ ያንን ስጋ እንግዲህ የማይለይ ብሎ ይለ ስለዚህ ያንኑ ስጋ የሚመስል ያለን እኛ የወደቀን ስጋ ያዘን ሁላችን በእርሱ በኩል ነፃ እንድንወጣ ነው። እሺ በእርሱ በኩል ነፃ እንድንወጣ ነው። ስለዚህ ምን አለ? በእርሱ በኩል ሰዎች ሁሉ እንዲሞቱና በጌታችን በኩል ማለት ነው። በእርሱ በኩል ሰዎች ሁሉ እንዲሞቱና በትንሣኤውም እንዲታደሱ ያንን ስጋውን ስለ ሁሉም ለሞት አሳልፎ ሰጠ ይላል። ኦኬ ሞተ። ለምን? ስጋ መሆን ብቻ አይደለም የሚያስፈልገው። ሞት መጥቶ የለ ለሞት ደግሞ ሞት ያስፈልገዋል። ስለዚህ ይኸው እኔ ሞቼላቸዋለሁ ማለት አለበት ጌታችን ኢየሱስ። ስለ ሁሉም ይኸው የእነሱን ስጋ ነስቼ እኔ ሞቼላቸዋለሁ። ስለዚህ እነርሱ ሞቼ ደግሞ ሞቱ አይቀርም የሚነሳ የለ ስለሚነሳ በትንሣኤው እኛ ሕያዋን ስለምንሆን እኔ በእነርሱ ምትክ ሆኜ እኔ ስለ እነርሱ ሞቻለሁና በእኔ በኩል ደግሞ እነርሱ ሕያዋን ይሆኑ የሚል ታላቅ ስብከትን ይሰብካል። በምን? በሞትና በትንሣኤው
አስቀድሞ ደግሞ ስጋ በመሆኑ ማለት ነው። ያው ሞቶ ለመነሳት ስጋ መሆን መዋሃድ ይጠይቃል። በተለይ ለመነሳት ግዴታ ስጋ ከቃል ጋር መዋሃድ አለበት። አለዛ በስብሶ ነበር የሚቀረው። ኦኬ ስጋ ከቃል ጋር ካልተዋሃደ አይነሳም። ከኮረፕሽን ከዛ ሰብጀክሽን ሊወጣ አይችልም። እሺ 9ኛው ምዕራፍ ላይ እንዲህ ይላል፣ ሞትን ሊያጠፋው የሚችለው በመሞት ብቻ ነበርና ቃል እንደ አቻዎቹ ያለ የሚሞት ስጋን በመያዝ ሞቶ መቅረትንም መበስበስንም ደግሞ አጠፋ ይላል። ምን አይነት ስጋን ይዞ? እንደ አቻዎቹ ያለ የሰዎችን ስጋ፣ እንደ አቻዎቹ ያለ የሚሞትን ስጋ፣ እንደ አቻዎቹ ያለ ይላል። በዚህ ይኸው የእኛን ስጋ ቃል ከተዋህደው ስጋ ጋር አቻ ነው የሚለው። አቻ ስጋ ነው፣ ተመሳሳይ ስጋ። እኔ ለአባቶቻችን ሁለት አይነት ስጋ እንደዚህ ከፋፍሎ አስቀምጦ ያልወደቀ የወደቀ ብሎ ከዛ በኋላ ወልድ ሲመጣ ቃል ሲመጣ ከሁለት አንዱ ፒክ አድርጎ እንደዚህ አይነት ነገር አያውቁም አባቶቻችን። እኔ እስካየሁት በተለይ በምስራቅ በኩል የምዕራቡን በደንብ ያናልች ካላረኩም የምስራቅ እኛ ብዙ ጊዜ የምስራቅ አባቶችን ስለሆነ የምንጠቅሰውም ከነሱ ግን ላገኝ ያልቻልኩት ነገር ሁለት አይነት ስጋ ኖሮ የወደቀና ያልወደቀ የሚባል ወይም ሁለት አይነት ባህሪ የወደቀ ያልወደቀ ተብሎ ቃል መጥቶ ከሁለት አንዱን ፒክ ያደረገ በፍጹም አይደለም። በቃ አስቀድሞ ያለው አንድ ስጋ ነው፣ የአዳም ስጋ። ሳይወድቅ በፊት በቃ ያልወደቀ ስጋ ብቻ ነው የሚባለው። ሲወድቅ ግን በቃ የወደቀ ብቻ ስጋ ነው የሚባለው። እሱን መጥቶ በመንሳት አደሰው። እንደዛ አባቶች እንግዲህ የሚያስተላልፉት እሱ ነው። ስለዛ ምን አለ ቅዱስ አትናቴዎስ 9ኛው ምዕራፍ ላይ ሞትን ሊያጠፋው የሚችለው በመሞት ብቻ ነበርና ቃል እንደ አቻዎቹ ያለ የሚሞት ስጋን በመያዝ ሞተ። ከዛስ በመሞት ሞቶ ስላልቀረ ስለተነሳ ሞቶ መቅረትንና መበስበስን አጠፋ። ዘና 10ኛው ምዕራፍ ላይ ከመጽሐፍ ቅዱስ ይጠቅሳል። ከመጽሐፍ ቅዱስ የተለያዩ ማስረጃዎች ምናምን ያቀርባል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ይጠቅሳል። ሁሉ በአዳም በኩል ሙታን እንደሆኑ እንዲሁ ደግሞ ሁሉም በማን በኩል ሕያዋን ይሆናሉ? በክርስቶስ በኩል። በአዳም በኩል ሁሉም ሙታን ነው እንዴ? የአዳም ልጅ ከሆንክ በአዳም በኩል ሙት አይደለም ተብሎ የሚጠቀስ የሆነ ሰው ካለ በቃ እሱ የአዳም ልጅ አይደለም ማለት ነው እያሉ ያሉት። እንደዛ የሚል ሰው እንደዛ ካለ በቃ ያንን ሰው ከአዳም ውጭ አድርገነዋል። ሞት ያለው ማለት በአዳም በኩል ሁሌ ሞት አለ፣ በክርስቶስ በኩል ደግሞ ሕያውነት አለ። ስለዚህ ሁሉ ነው የሚለው ያው ሁሉ በአዳም በኩል ሙታን እንደሆኑ እንደሚሞቱ ሁሉም በአዳም በኩል እንደሚሞቱ እንዲሁ ደግሞ በክርስቶስ በኩል ሁሉም ሕያዋን ይሆናሉ። አዳም ክርስቶስ የአዳም ዘር አይደለም በስጋ ነው፣ ግን የአዳም ዘር ሲሆን ልክ ሲነሳው ያንን ስጋ ከቃል ጋር አዋህዶታል። ያዋህደውና ስጋ ከፍ ብሎ ይከብራል። ሲከብር ግን በነገራችን ላይ እዚህ ላይ አንዲት ነገር ላስቀምጥ። ቅዱስ ሳይሮስ አንጾኪያን በተደጋጋሚ የሚናገረው ማለት ነው ለጁሊያን ሲመልስለት ሲዋሃደው ይሄ መሞት፣ መራብ፣ መታመም፣ መድከም፣ መጠማት ምናምን እነዚህ ሁሉ ነገሮች ግን የኛ አይደሉ። እነዚህ ሁሉ ነገሮች እነሱ ምንም ነገር እንዳይሆኑ የማይራብ የማይጠማ የማይደክም የማይሞት ምናምን ሳያደርገው ቀጥታ እንደዛው እንዳለ ነው የወሰደው በፈቃዱ ማለት ነው። በፈቃዱ እንደዛ እንዲሆን አድርጎ ወሰደውና ቀነሰበት እነዚህ ሁሉ ነገሮች። ሞቶ ሲነሳ እነዚህ ሁሉ ነገሮች ያከትምላቸዋል በከበረ ስጋ ስለሚነሳ ማለት ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ን በመጥቀስ ሞት በአዳም በኩል እንደገባ ሕይወት ደግሞ የሚገባው በክርስቶስ በኩል እንደሆነ ይናገራል። በአዳም በኩል የገባው ሞት አክሊልን ለምሳሌ ካላገኘው ተመልከቱ፣ ክርስቶስ የሞተው ሞት ለተገባቸው ነው። ክርስቶስ የሞተው ለማን ነው? ሞት ለተገባቸው፣ በአዳም በኩል ሞት ለመጣባቸው ነው ክርስቶስ የሞተው። በአዳም በኩል የመጣው ሞት እኔ ጋር ካልደረሰ ክርስቶስ ለኔ አልሞተልኝም ማለት ነው። ግን በአዳም በኩል የመጣው ሞት ለየትኛውም የሰው ዘር በቃ ሁሉንም ይመለከታል። እሱ ሄድ ስለሆነ ማለት ነው አዳም። ስለዚህም ክርስቶስ የሞተው ለሰው ዘር ሁሉ ነው ማለት ነው። ለማንም ለእመቤታችንም ጌታችን ይህንን ስጋ የነሳው ከእመቤታችን ነውና። እሺ እንዲህ ያለ ይቀጥልና ዕብራውያን ምዕራፍ ቁጥር 14ንም ይጠቅሳል። ወንድሞቹ በስጋና በደም እንደሚካፈሉ ይላል። እንዲሁ በሞት ላይ ስልጣን ያለውን በሞት እንዲሽር እርሱም በስጋና በደም እንዲሁ ተካፈለ የሚለው ክፍል ማለት ነው። ማለት በሞት ፍራቻ ውስጥ ይኖሩ የነበሩትን እነርሱ ነፃ እንዲያወጣ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ። ልክ ሌሎቹ ተመሳሳይ ስጋና ደም ያላቸው አይደለ ሰዎች እንደዛ ነው። ተመሳሳይ ስጋና ደም ያለን በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ። ልክ ሌሎቹ ተመሳሳይ ስጋና ደም ያላቸው አይደለ
ሰዎች እንደዛ ነው። ስጋና ተመሳሳይ ስጋና ደም ያለን እና በሞት ፍራቻ ውስጥ ነበርን ያለ ነው። በሞት ፍራቻ ውስጥ ነበር ያለ ነው። ጌታችንም ልክ ያንኑ ስጋ ተዋሃደ፣ እንዲሁ በስጋና በደም ተካፈለና ግን በሞት ላይ ስልጣን ያለውን በምን ለመሻር በሞት ለመሻር ያው ምን ይላል ዲያብሎስ ነው ለመሻር በስጋና በደም እንዲሁ ተካፈለ ይላል። የኛን ስጋ የተካፈለው ሞትን እንዲያጠፋው ነው። ሞት የተፈረደበትን በመንሳት ከዛ በኋላ ከቃሉ ጋር አዋህዶ ከፍ ያደርገውና ሞቶ ባለመቅረት በመነሳት ሞትን ድል አድርጎ አጥፍቶ ለሁላችን ህይወትን የምስራች ብሎ ይሰጠናል። በስብሶ መቅረትን ሞቶ መቅረትን ሁሉ ከሁላችን ላይ ያጠፋል። ይሄ ነው ኢኮኖሚ ኦፍ ሳልቬሽን ማለት ይሄ ነው የድህነታችን ኢኮኖሚ ማለት ነው። እሺ እና 17ኛው ምዕራፍ ላይ ይላል ቃል ስጋ ሲሆን አሁን አንድ ጥያቄ ያስቀምጣል ቅዱስ አትናቴዎስ ተመልከቱ። ቃል ስጋ ሲሆን በስጋ ውስንነት አልታጠረም ይላል። ማለት ስጋ ውስን ነው፣ ቃል በሁሉ የመላ ነው፣ ስጋ ደግሞ ውስን ነው። ሲመጣ በስጋ ውስንነት አልታጠረም ወይ ቃል ፕላስ ደግሞ ንጽህናውንስ አላጣም ወይ ቃል ስጋ ሲሆን ከስጋው የተነሳ ቃል ንጽህናውን አላጣውም ብሎ ይጠይቅና ይመልሳል። ሲመልስ የፀሐዩን ሰሜሌ ያመጣል። የፀሐዩ ምሳሌ ምን የሚል ነው? ለምሳሌ ይላል ይሄ ውስንነቱ ምናምን ከውስንነቱ ጋር በተያዘ እሱ ምንድነው ቃል በሁሉ የመላ ነው። ስጋን የራሱ ሲያደርግ ፊት ለፊት ላይ ውስን ሆኖ ልታዩት ይችላል፣ ግን እርሱ በሁሉ የሞላ ነው። ስጋን የራሱ አደረገ እንጂ እንኳን ስጋና እኛ ራሳችን ሐሳባችን ብዙ ቦታ ይሄድ የለ። ይሄው እኛ በስጋው እዚህ ጋር ውስን ሆነን ግን ከኛ ከስጋችን ውጪ የሆኑ ነገሮች ጋርም እንሄዳለን በብዙ ነገር። ቃልማ የዚህ ሁሉ ጌታ ሲሆን እንዴታ የሚል አይነት ነገርን ያስቀምጣል። እንደዚህ ያስቀምጥና ግን ደግሞ ቃል በስጋ አላደፈም ወይ ንጽህናውን አላጣም ወይ ለሚለው ጥያቄ ግን ምን አይነት መልስ ነው የሚመልሰው? 7ኛው ቁጥር ላይ እንዳልኳችሁ የፀሐዩን ምሳሌ ያመጣና ፀሐይ ለምሳሌ ልክ ወደ ምድር ስታበራ ብርሃኗ መጥቶ የፀሐይ የራሷ ብርሃን መጥቶ መሬትን ይነካል። መሬትን ስለነካ መሬት ላይ ባለው ቆሻሻ ፀሐይ ትቆሻለች ይባላል? አትቆሽም። ይልቁንም እንደውም መሬት ላይ ያለው ግልጥ ሆኖ እንዲታይ ታደርጓለች እንጂ ፀሐይ። እሱ ብቻ አይደለም፣ ወደ ጨለማው የፀሐይ ብርሃን ወደ ጨለማው ቢመጣ ጨለማው በርትቶ ፀሐይን ጨለማ ጥቁር ያደርጋታል ወይስ ያቺ ፀሐይ ያንን ጨለማ ብርሃን ታደርጓለች? ኦፍኮርስ ፀሐዩ ብርሃን ነው የሚያደርገው፣ ኢሉሚኔት ያደርገዋል የሚለው የፀሐይ ጌታ የፀሐይ አምላክ የፀሐይ ፈጣሪ ሆነው እርሱ ምን ይላል ቅዱስ አትናቴዎስ ይህንን ምሳሌ ካስቀመጠ በኋላ ቃል በቃል በእንግሊዝኛ ያለውን ላስቀምጥላችሁ። ሜከር ኤንድ ሎርድ ኦልሶ ኦፍ ዘ ሰን የፀሐይ ጌታዋና ፈጣሪዋ የሆነው እርሱ ኦልሶ ኦፍ ዘ ሰን ዲፋይልድ ባይ ቢንግ ሜድ ኖን ኢን ዘ ባዲ እንደዛ አልሆነም ነው። ከሱ ቀደም ብሎ ማችለስ ዊዝ ዘ ኦል ሆሊ ወርድ ኦፍ ጋድ የሚል ነገር አለው። የፀሐይ እንደዚህ ካልሆነችማ ቃልም እንደዛ ሊሆን አይችልም ብሎ ነው የሚጀምረው። እሺ በስጋ በመሆኑ ምክንያት ዲፋይል ሊሆን እንደው ሊቆሽሽ ሊያደፍ በፍጹም አይችልም። ኦን ዘ ኮንትራሪ በተቃራኒው ቢንግ ኢንኮራፕቲብል የማይበሰብስ የማይሞት የሆነው እርሱ ቢንግ ኢንኮራፕቲብል እንደዛ በመሆነ he quickened and cleansed the body also እንደውም ይልቁንም ስጋውን ቀጣይ which was in itself mortal ይላል በራሱ ሙት የሆነውን ስጋ እንደውም ህይወት ይሰጠዋል። በራሱ ሙት የሆነውን ስጋ ህይወት ይሰጠዋል፣ ያነጸዋል ብሎ ይናገራል። ስለዚህ ቃል ስጋ ሲሆን በስጋ ሙት የሚሆን ሳይሆን ይልቁንም በእርሱ ሕያውነት ስጋውን ሕያው የሚያደርግ ህይወትን የሚያድል እንደዛ ነው የሚሆነው። ኦኬ quickened and cleansed the body also which was in itself mortal ብሎ ይናገራል። እሺ ስለዚህ ያው የተዋሃደው ስጋ የኛኑ ስጋ እንደሆነ ግልጽ ነው ማለት ነው አይደል? ያ 20ኛው ምዕራፍ ላይም የሚበሰብሰው ስጋ የማይበሰብስ የሆነው በተዋሃደው ቃል ምክንያት መሆኑን ያስቀምጣል። የሚበሰብሰው ስጋ ማለት በቃ የወደቀው ስጋ ነው። ያልወደቀው ስጋ የሚበሰብስ አልነበረም አስቀድሞ እኮ። ኦኬ መበስበስ የመጣው በኃጢአታችን ምክንያት ነው። በሰው ኃጢአት ምክንያት መበስበስ ወደ ሰው ዘንድ ገባ። ከላይም ቅዱስ አትናቴዎስ እሱን ነግሮን መጥቷል። እንግዲህ 4ኛው ምዕራፍ ላይ ያ የሚበሰብሰው ስጋ ግን የማይበሰብስ የሆነው እንዴት ነው? ያኔ እንደው ከዛ በፊት ተቀርቶ መጥቶ ነው ነው አይደለም። ቃል ከእርሱ ጋር ስለተዋሃደ በቃ እንደዚህ ይሆናል። ቃል ስለተዋሃደው ነው ብሎ ያስቀምጣል። ቁጥር 1 ላይ እንዲህ ይላል mortal therefore his body must be look ስጋው የሚሞት መሆን አለበት፣ ግን corruptible his body could not be ይላል። ስጋው የሚሞት መሆን አለበት፣ ግን ሞቱ የሚቀር የሚበሰብስ ግን መሆን የለበትም። ለምን?
ሞቶ የሚቀር ከሆነ እኛም ሞተን ልንቀር ነው፣ ላንድን ነው በስብሶ የሚቀር ከሆነ። ስለዚህ በስብሶ መቅረት ሞቶ መቅረት የለበትም። ታዲያ እንዴት ይሁን? እሺ ሞቶ እንዳይቀር በስብሶ እንዳይቀር ምን ይሁን? ከቁጥር 4 ጀምሮ ቀጥታ ከእንግሊዝኛው ላንብብላችሁና አብረን እንትን እንበለው። the body then as sharing the same nature with all for it was a human body የነሳው ያ ስጋው የሰው ስጋ እንደመሆኑ ከሌሎች ሁሉ ጋር ተመሳሳይ አንድ አይነት የሆነ ባህሪን በመጋራት though by an unparalleled miracle it was formed of a virgin only ግን ደግሞ ያው ለየት ባለ መልኩ ከድንግል ብቻ የተገኘ ቢሆንም የተወለደ ቢሆንም yet being mortal was to die also conformably to its peers ይላል። to its peers ልክ እንደ አቻዎቹ ግን የሚሞት ነው። ኦኬ መዋቲ የሆነ ደግሞ የሚሞት ነው። ልክ እንደማን ይላል? እንደ ሌሎቹ በቃ እንደ አቻዎቹ እንደኛው የሚሞት ነው ይልና በት ግን አዎ የሚሞት ነው። ግን ሞቶ መቅረት ግን የለበትም እንዳልኳችሁ። ሞቶ የሚቀር ከሆነ እኛም ሞተን እንቀራለን። ስለዚህ በት ይልና by virtue of the union of the word with it ቃል ከእርሱ ጋር በመዋሃዱ ምክንያት ኦኬ by virtue of the union of the word with it it was no longer subject to corruption according to its own nature ቃል ከስጋው ጋር በመዋሃዱ ምክንያት ለመበስበስ የተገዛ መሆኑ ቀርቷል። ለመበስበስ የተገዛ አይደለም። ለመበስበስ የተገዛ ያልሆነው በምን ምክንያት ነው? አዳም ከመውደቁ በፊት የነበረችው ስጋ ተገኝታ መጣና እንደዛ የሚባል ነገር የለም። ቃል ስለተዋሃደው ድህነታችን እኮ እዚህ ጋርም አለኩ። ተዋህዶ ላይ ያለውን ድህነት ከረሳ ነው የድህነታችንን ስራ እንረሳው፣ እንዘነገዋለን። ስለዛ በዛ ምክንያት ነው ይላል። ኦኬ እሺ by virtue of the union of the word with it was no longer subject to corruption according to its own nature but by reason of the word that was come to dwell in it ወደ እርሱ በመጣው በዛ በቃል ምክንያት የእግዚአብሔር ቃል አካል ቃል ማለት ነው ምክንያት it was placed out of the reach of corruption ከመበስበስ ወይም ሞቶ ከመቅረት ውጪ ሆነ። አሁን ይሄ ሁሉ ነገር የተናገረው በማን ምክንያት ነው አለ? በተዋህደው በስጋ ምክንያት ይልና ኦኬ እሺ መሞት አለበት ግን በስብሶ መቅረት የለበትም። ይሄ ከኛ ጋር ምን እንደሚያገናኘው እዛው ጋር ቅዱስ አትናቴዎስ ያስቀምጣል። ቁጥር 5 ላይ ዝቅ ብሎ እንዲህ ይላል and so it was that two marvel came to pass at once በአንዴ እነዚህ ሁለት ነገሮች አሁን ያልፉ ነው። ምን አይነት ነገሮች? አንደኛ that the days of all was accomplished in the Lord's body የሰው ሁሉ ሞት በክርስቶስ ውስጥ ፍጻሜን እንዲያገኝ የማን ሞት አለ? የሰው ሁሉ ሞት ከእንትና በስተቀር ወይም ከአንድ አካል በስተቀር እንደዛ የሚባል ነገር የለም። በቃ ሞት የመጣው አዳም ላይ ነው። ስለዛስ የሰው ሁሉ ሞት የእመቤታችንን ሲጨምር ምክንያቱም በቃ እንደኛው ነው የሞተችው እመቤታችንን። ኦኬ እንደኛው ባይዚ ቅዱስ ያዕቆብ ዘስሩግም ኦን ዘ ማደር ኦፍ ጋድ በተሰኘ መጽሐፉ ላይ የእመቤታችንን ሞቷን ሲናገር እዛ ላይ ልክ ከሷ በፊት የነበሩ አባቶችን እየጠቀሰ እና አዳምና ሴት ምናምንን እነሱ እንደሞቱ ሁሉ እመቤታችንም ሞተች ወደዛ ሄደች እያለ ይናገራል። እና ያው ሰው ናትና ሞታለች እመቤታችን እንግዲህ ኦኬ። ግን የእመቤታችን ብቻ ሳይሆን የዓለም ሁሉ ሞት በክርስቶስ ውስጥ እንዲሆን ክርስቶስ መሞት ስለነበረበት ሞተ። ኦኬ that the days of all የሁሉም ሞት was accomplished in the Lord's body በጌታ ስጋ ውስጥ ፍጻሜን እንዲያገኝ አንደኛው እሱ ነው። ሁለተኛውስ and that the days in corruption ሞትና ሞቶ መቅረት ወይ መበስበስ were wholly done away by reason of the word that was united with it ቃል መቶ ስጋ ሆነ ከዛ ሞተ። ሲሞት የሁላችን የሞታችን ፍጻሜ እንዲሆን አለ ጌታችን ሞተ ያልኳችሁ። ከዛ ደግሞ ቃል በመዋሃዱ ምክንያት ሞቶ መቅረትን መበስበስን ደግሞ ያስወግደው ዘንድ ሁለቱ እነዚህ ነገሮች ተከሰቱ። ስለ ሁላችን ሞተ። ከዛ ደግሞ ሞተን እንዳንቀር ደግሞ ተነሳ። ትንሳኤ ይሄ ነው። ስለዛ for there was need of days ሞት ያስፈልግ ነበርና and days must needs be suffered on behalf of all በሁሉም ምትክ ደግሞ ሊሞት ይገባው ነበር። ይሄ የሞት ክፍያ መከፈል ነበረበት። and the debt owing from all might be paid እና ለሁሉም እንደ ክፍያ ሆኖ ይሰጥ ዘንድ አይነት ነገር ያስቀምጣል። ስለዛ ጌታችን እንዲህ አድርጎ ነው የድህነት ስራን የሰራው። ስለዛ አሁን ጌታችን በዚህ ደረጃ ሞታችንን ከሞተልን ሞቶ ካልቀረ ከተነሳ ስለዛ ምን ያስፈራ? ሞት ያስፈራናል? አሁን አያስፈራንም። 27ኛው ምዕራፍ ላይ አሁን ሞት እንደማያስፈራን ይናገራል። ምክንያቱም ጌታ ሞትን አሸንፏልና አይደል? ጌታ ሞትን አሸንፏልና ሞት አያስፈራንም። በብሉይ ኪዳን የነበሩ ሰዎች ሞትን ፈርተው ነበር የሚቀመጡት። አሁን የሁለቱ ልዩነት ይሄ ነው።
በብሉይ ኪዳን የነበረው ሞትና በአዲስ ኪዳን የነበረው ሞት ልዩነቱ ምንድን ነው? በብሉይ ኪዳን የነበረው በአዳም በኩል የመጣ አሁን ግን በአዳም በኩል የመጣ አይደለም። እንደዛ አይደለም። እንደዛ ሳይሆን ሞት በቃ ጠላት ነው፣ አንዴ ገብቷል። በአዲስ ኪዳን ሞት ጠላት ተብሏል። አንድ ቆሮንቶስ ምዕራፍ 15 ቁጥር 26 ላይ ኋለኛ የሚሻረው ጠላት ሞት ነው ይላል። ኋለኛ የሚሻረው ምን ጠላት ምንድነው? ሞት ነው። ሞት አልተሻረም? ተሽሯል። በጌታችን ተሸንፏል እኮ ግን ሁላችን በተራችን ይሆናል የምንነሳው። ክርስቶስ እንደ በኩራት ነው ይላል። እዛው አንድ ቆሮንቶስ ምዕራፍ 15 ላይ ክርስቶስ እንደ በኩራት ሆኖ ተነስቷል። እኛም ደግሞ ጊዜያችን ሲደርስ እንነሳለን። ስለዚህ የምንነሳ ከሆነ ኋላ ላይ የሚሻረው ጠላት ሞት ይሆናል። ግን አቅሙን ያጣ አቅመ ቢስ የሆነ ጠላት ነው። ኦኬ። ስለዚህ አሁን ሞትን አንፈራው። በብሉይ ኪዳን የነበሩ ሰዎች ሞትን ይፈሩታል። ሁሉም በሞት ፍርሃት ውስጥ ነበር። እኛ ግን በሞት ፍርሃት ውስጥ የለንም። ለምን? ጌታ ሞትን አሸንፎታልና ቁጥር 44 ምዕራፍ 44 ላይ እግዚአብሔር ሰውን ሲፈጥረው እንዲሁ በቃል እንደሆነ ኦኬ። እግዚአብሔር ሰውን ሲፈጥረው በቃ እንዲሁ ዝም ብሎ ፈጥሮታል። መቼስ ሰው ሆኖ አይደለም የፈጠረው አይደለ? መጥቶ ሰው በመሆን የፈጠረው ሳይሆን እንዲሁ ነው የፈጠረው። እንዲሁ ደግሞ ሲያድነውም ለምን እንደዚሁ ሰው ሳይሆን እንዲሁ ዳን ብሎ አያድነውም በቃሉ የሚል ጥያቄ ደግሞ ያነሳል ቅዱስ አትናቴዎስ። እና በምን መልኩ ይመልሳል? በዚህ የአትናቴዎስን በጣም አስረዘምኩባችሁ መሰረት ስለሆነ ነው። የዝም የመሰረት ላስይዞ ብዬ ነው ይሄን ነገር የአትናቴዎስን እንደዚህ ሰፋ ያለ ጊዜ ወሰድኩት። ከአሁን በኋላ ያሉትን ጠቀስ ጠቀስ ብቻ አድርገን ነው የምናልፈው። እሺ ቅዱስ አትናቴዎስ ለምንድን ነው ዝም ብሎ እንደዚሁ ዳን ያላለው? ሲፈጥረው እንዳለው ኦኬ፣ ሲፈጥረው ሰው ሆኖ እንዳልፈጠረው ሁሉ አሁን ሲያድነውም ሰው ሳይሆን ዝም ብሎ እንደዚሁ ለምን ዳን ብቻ አይሉም? በቃሉ ለምን እንደዚሁ አያድነውም የሚል ነገርን ይጠይቅና ይመልሳል። የመጀመሪያው አንደኛ የሚያስቀምጠው ምን መሰላችሁ? እንዲህ ምዕራፍ 1 ላይ as God made man by a word፣ በቃል ዝም ብሎ እንዲሁ እንደፈጠረው why not restore him by a word፣ ለምን እንዲሁ በቃል አያድሰውም ይልና እሺ but ይልና ግን አንደኛ creation out of nothing is different from reparation of እሺ what already exists፣ ያለውን ነገር እንዲሁ ማደስና ከምንም ነገር እንደ አዲስ መፍጠር የተለያዩ ናቸው። የመጀመሪያው እሱ ነው። እንደ አዲስ ዝም ብሎ መፍጠር እሱ ሌላ ነገር ነው። ያለውን ነገር ኤግዚስት ያደርጋል እኮ ፊት ለፊት ላይ አዳም ያው የሚፈልገው እሱ እድሳት አይደል? እሱን ማደስ የተለያየ ነውና ይልና ሁለተኛ ብሎ ምን ያስቀምጣል? ማን ወዴር ሰው እዛ ጋር አለ with a definite need calling for a definite remedy days was ምንድነው እድሳት ፈልጎ የተቀመጠ እዛ ጋር ሰው አለ። በቃ እድሳት ነው የሚፈልገው። እንደ አዲስ ሌላ ፍጥረት አዲስ ካለመኖር ወደ መኖር የመምጣት ሳይሆን አሁን እድሳት ነው የሚፈልገው። ኤግዚስት ያደርጋል እኮ ሰውየው አሁን የሚፈልገው እድሳት ነውና ይለቀጣል አድርጎ days was ingrained in man's nature days ሞት በሰው ባህሪ ውስጥ ኢንግሬንድ ሆኗል፣ ተቆራኝቶታል፣ ዘልቆ ነው የገባው። በሰው ባህሪ ውስጥ ሞት ዘልቆ ነው የገባው። አንድ ዘልቆ ከገባ በኋላ ሞት ዘልቆ የገባው ባህሪና ሞት ዘልቆ ያልገባው ባህሪ ሁለት ባህሪ ኖሮ እንዳልኳችሁ ቃል ከሁለት አንዱ ፒክ ሊያደርግ አልመጣም። ህመም የገጠመውን እሱን ነው በመንሳት የሚፈውሰው። ስለዛ ምን ይላል አትናቴዎስ? በደንብ አድርጋችሁ ስሙ ጋይስ። ሰው ይላል days was ingrained in man's nature ይልና he must win life closely to human nature ይላል። ስለዚህም ለሞት የሰው ባህሪም ተቆራኝቶት ስለነበረ እርሱ ደግሞ እግዚአብሔር ማለት ነው ቃል ማለት ነው መጥቶ በዛው በሰው ባህሪ ላይ ህይወትን ማቆራኘት አለበት። ያኔ ሞት እንዲያጠፋው ሞት በህይወት ስለሚጠፋ ሞት በህይወት እንደሚጠፋ ጨለማ በብርሃን እንደሚጠፋ ሞትን በህይወት ለማጥፋት ሞት ገዝቶት የነበረውን ተቆራኝቶት የነበረውን ባህሪ ያ ህይወት የሆነው እርሱ መጥቶ ይቆራኘውና ሞትን ያስወግደዋል። ስለዛ ምን ይላል? ቀጠል አድርጎ እንዲህ ይላል therefore ይላል ስለዚህ the word became incarnate ቃል ስጋ ሆነ that he might meet and conquer days in his usurped territory ይላል። ቃል ስጋ ሆነ ለምን አለ? that he might meet and conquer days ሞትን ቀጥታ ሊያገኘው ቃል ስጋ የሆነው ይሄው ስጋ ማን ነው? ይቅርታ ሞት ስጋን ተቆራኝቶታል ነበር። ሞት ስጋን ተቆራኝቶታል አለና ከዛ ቃል መጥቶ ስጋ ሆነ። ማንን ሊያገኙ? ሞትን የተቆራኙ ሞትን ሊያገኙ እና እሱን ሜት ያደረገውና ያገኘውና ኮንከር ሊያደርገው ሊያሸነፈው ድል ሊነሳው የቱ ጋር ይለዋል? እሺ ኮንከር ዴዝ ይልና in his usurped territory በራሱ ግዛት ላይ ኦኬ። የራሱ ግዛት ሆኖ ነበረ ስጋ የሞት ግዛት ሆኖ ነበረ። በራሱ ግዛት ላይ መጥቶ ድል ይነሳዋል። ስለዚህም ከኛ ከሁላችን ላይ ሞት ድል ተነሳልን ማለት ነው። ካልሆነ የኛን ስጋ ካልነካው አልዳንም ያስብላል።
ስለዚህ የቅዱስ አትናቴዎስ ትምህርቱ ይሄ ነው። በቃ ባጭሩ የመዳናችን ትምህርት እንዲህ ነው ያዳንን። አቅም አጥቶ የነበረውን በቀላሉ ኃጢአት ሊሰራ የሚችለው ምናምን ያ ስጋ አቅምን ያገኘው ቃል ስለተዋህደ አሁን ምንድነው አቅማም ሆንን። እንደዛ ሰው የዚህን ያህል ከቅዱስ አትናቴዎስ ከተመለከትን አካባቢ በኋላ ያሉትን ጥቅሶችን ብቻ እየሰጧቸው አልፋለሁ። ወደ ጎርጎርዮስ ዘንዚናዙ እንሂድ። ወደ ካፓዶሺያ አባቶች ጎርጎርዮስ ዘንዚናዙ ለክሊዶኒዮስ በላከው መልእክቱ ላይ ካህን ነው። አጊንስ አፖሊናሪዮስ ነው። ምንድነው የአቡልናሪዮስ የሚባለውን መናፍቅ ታውቁታላችሁ አይደለ? እንደው ቃል የተዋሃደው ስጋን እንጂ ነፍስን አይደለም የሚመስል ነገርን የሚናገሩ ሰው ማለት ነው። ሰው ለእርሱ ምላሽ በሚሆን መልኩ ነው የመለሰው። ሲመለስ እንደው ቃል የተዋሃደው ስጋን ብቻ እንጂ ነፍስን አይደለም ከተባለማ ይላል። ወዲያውኑ ከድህነት ጋር የሚያገናኙት አባቶቻችን ከድህነት ጋር የሚያገናኙት የተዋሃዱን ነገር ከድህነት ጋር የሚያገናኙት ሰው ከስጋ ጋር ብቻ ከተዋሃደ ታዲያ ማንን ሊያድን ነው? ስጋን ብቻ ነፍስ ላይ አይድን ነው እኮ ካልተዋሃደ አይድነውማ የሚል ነገር ነው የሚያስቀምጠው። ምን ይላል? እንዲህ ይላል ያልነሳውን አላዳነውምና ይላል። ያልነሳውን አላዳነውምና ያዳነው ምን ያለው ነው? የነሳውን። ስለዚህ ቀጠል አድርጎ ምን ይላል? ከመለኮቱ ጋር የተዋሃደው ያ ግን ድኗል። የዳነው ከመለኮቱ ጋር የተዋሃደው ነው። የወደቀው ስጋችን ከመለኮቱ ጋር ተዋህዷል? አልተዋሃደም? አልዳንም። በቃ እስካሁን አልዳንም። ስለዚህ የዓለምን ድህነት ጥያቄ ምልክት ውስጥ የሚከት ነው። ታማሚውን መጥቶ መለኮት ካልነካው ወይም ካልተዋሃደው እኛ ሁላችን ሳንድን በዛው በውድቀታችን ውስጥ እንግዲያውስ እስካሁን አለና ወደ ውድቀታችን ካልመጣ እንግዲያውስ በዛው በውድቀታችን ውስጥ ተጠለን ቀርተናል ያስብላል። ስለዚህ የዓለምን ድህነት ሁሉ ጥያቄ ምልክት ውስጥ ይከታል። ስለዚህ ምን አለ ቅዱስ ጎርጎርዮስ ዘንዚናዙ ከመለኮቱ ጋር የተዋሃደው ያ ግን ድኗል። ግማሽ አዳም ብቻ ወድቆ ቢሆንስ ይላል። ኦኬ ስጋው ብቻ ማለት ነው። ወድቆ ግማሽ አዳም ብቻ ወድቆ ቢሆንስ ክርስቶስም የሚነሳውና የሚያድነው ግማሹ ብቻ ይሆናል። ክርስቶስም የሚያነሳውና የሚያድነው ብቻ። ስለዚህ የሚነሳው የወደቀውን አይደለም፣ የወደቀውን። ከዚህ በላይ እንግዲህ ግልጽ ነገር ሊመጣ ይችላል። ነገር ግን ይላል ሙሉ ባህሪው ከወደቀ ከሙሉ ባህሪው ጋር ሊዋሃደውና ሙሉ ድህነትም ሊያገኝ ይገባዋል። ስለዚህ ሙሉ ባህሪው ከወደቀ ሙሉ ባህሪው ድህነት ያስፈልገዋል። ድህነት እንዲያገኝ ያ የወደቀው ሙሉ ባህሪ ከማን ጋር መዋሃድ አለበት? ከመለኮት ጋር ነው። የወደቀው ባህሪ ከመለኮት ጋር አልተዋሃደም ከተባለ እንግዲያውስ እስካሁን ድረስ በውድቀታችን ውስጥ አለን። እስካሁን ድረስ አምላክ ለውድቀታችን አልደረሰልንም ያስብላል። እና አባቶቻችን እንደዚህ ነው የሚመልሱት። እንግዲያውስ ዓለም አልዳነማ፣ እንግዲያውስ በውድቀታችን ውስጥ ቀጠለናላ፣ እዛው በውድቀታችን ውስጥ እንደተረሳ ነዋ ያስብላልና የዓለምን ድህነት ጥያቄ ምልክት ውስጥ የሚከት ነገር ነው። ወደ አሌክሳንድሪያ እንመለስና ቶሎ እንለፈው። አሁን ቅዱስ ቄርሎስ ዘእስክንድርያ ከእሱም አንድ መጽሐፍ ብቻ ነው የምጠቅስላችሁ። በእንተ ተዋህዶተ ክርስቶስ ነው ተብሎ የሚተረጉም ባይባይዚ አርሙ በእንተ ተዋህዶተ ክርስቶስ ብየዋለሁ። ኦን ዘ ዩኒቲ ኦፍ ክራይስት ይሰኛል መጽሐፉ። ኦን ዘ ዩኒቲ ኦፍ ክራይስት። እሺ 115ኛው ገጽ ላይ እንዲላል ማለት ለንስጥሮሳውያን ነው የሚመልሰው። ይሄ ኦን ዘ ዩኒቲ ኦፍ ክራይስት በእንተ ተዋህዶተ ክርስቶስ ታውቁታላችሁ አይደል? መጽሐፉን ብዙዎቻችሁ ጥያቄ መልስ ነው። ከነ ንስጥሮስ የሚነሳውን ነገር ይጠየቃል፣ ይመልሳል። ቅዱስ ቄርሎስ ጥያቄ መልስ ኤ ቢ አይነት ነገር ነው እየተደረገ የተጻፈው እና ሰው ቅዱስ ቄርሎስ እንደዚህ ይላል ገጽ 115 ላይ ከፍጥረት ሁሉ በላይ የሆነው እርሱ አለ። ከፍጥረት ሁሉ በላይ የሆነው እርሱ ቃል የእግዚአብሔር ቃል ማለት ነው። ከፍጥረት ሁሉ በላይ የሆነው እርሱ ራሱን ባዶ ወደ ማድረግና እኛ ወዳለንበት ኮንዲሽን፣ እኛ ወዳለንበት ሁኔታ ራሱን ዝቅ አድርጎ ካልመጣ፣ ወዴት ካልመጣ? ወደ ውድቀታችን ወይም እኛ ወደ ነበርንበት ኮንዲሽን። ባይዘ ውድቀት እኮ ኮንዲሽን እኮ ነው አይደለ? ውድቀት ሁኔታ አይደለ? ወደዛ ሁኔታ ካልመጣማ በሞት ወይም በመበስበስ ስር የሆነው ስጋ፣ ያው ኮንዲሽናችን እሱ ነው። የነበርንበት ኮንዲሽን በመበስበስ ስር፣ በሞት በመበስበስ ስር የነበረ ስጋ ያለን ያ ስጋ አለ። ያ በሞት ስር ወይም በመበስበስ ስር የነበረው ያ ስጋ የህይወት ስጋ በመሆን የማን ስጋ? የህይወት ቃል ነው። የቃል ስጋ ማለት ነው። የህይወት ስጋ በመሆን ከሞትና ከመበስበስ ካልተላቀቀ በስተቀር
እንዴት የአንድያ ልጁ በስጋ የመምጣቱ ምስጢር ወይም ኢኮኖሚው ማለት ነው የሰውን ባህሪ ረዳው እንዴት ልንል እንችላለን? ተመልከቱ እንግዲህ ቃል ራሱን ባዶ አድርጎ እኛ ወደ ነበርንበት ኮንዲሽን ወይም ሁኔታ ካልመጣና ያ በሞት ጥላት ወይ በሞት ስር በመበስበስ ስር የነበረው ያ ስጋ የህይወት ስጋ ካልሆነ እሱ ካልመጣ ብሎናል አይደል? ቃል ካልመጣና ያ በሞት ስር የነበረው ስጋ ደግሞ የእርሱ የቃል ስጋ ካልሆነ ማለት ነው የህይወት ስጋ ካልሆነ እና የህይወት ስጋ ሆኖ ደግሞ ከሞትና ከመበስበስ ካልተላቀቀ በስተቀር ታዲያ ቃል ስጋ የመሆኑ ምስጢር እና ኢኮኖሚው ማለት ነው የሰውን ባህሪ ረድቶታል እንዴት ልንል እንችላለን? አንችልም ማለት አንችልም። ምን ያህል ከድህነት ጋር እንደሚገናኝ ተመልከቱ። ምን ያህል ከድህነታችን ጋር እንደሚገናኝ በሞት በመበስበስ ስር ያለው ስጋ ነው የቃል ስጋ የሆነው። በዛ ውስጥ ከሞት ከመበስበስ ተላቀቀ። ሁላችን በዛ ውስጥ የኛኑ ባህሪ ስለያዘ ከሞት ከመበስበስ የምንላቀቅ እንሆናለን። ይህንን የሚክድ ግን እንግዲያውስ ምን ወረደው ተዳረዳው የኛን ባህሪ። እዚሁ መጽሐፉ ገጽ 59 እስከ 60 ምን ይላል? በአጭሩ ይላል የኛ የሆነውን ሁሉ የእርሱ እንዲሆን አድርጎ ወሰደ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ያለውን ጠቅሶ ነው የሚናገረው። ባለጠጋ ሲሆን ስለኛ ዳውን የሌለ ሀብታም ሲሆን ስለኛ ዳውን የሚለውን ይዝና በአጭሩ የኛ የሆነውን ሁሉ የእርሱ እንዲሆን አድርጎ ወሰደው ይልና ሀብታም ሲሆን እኛ በእርሱ ድህነት ባለጠጎች እንሆን ዘንድ ስለኛ ዳውን ይልና የእግዚአብሔር ቃል ስጋ አልሆነም ወይም በስጋ ከሴት አልተወለደም ሲሉ የመዳንን ኢኮኖሚ ያጠፉታል። አሁን የመዳንን ኢኮኖሚ ያጠፉታል ሲል ሰው አልሆነም ወይም በስጋ ከሴት አልተወለደም ሲሉ ነው ያለው። ታዲያ እዚህ ጋር የወደቀውን ስጋ አልያዘም ካሉ መቻለ የሚል ሰው ሊኖር ይችላል። ለአባቶቻችን ለነ ቅዱስ ቄርሎስ ማለት ነው ከውድቀት በኋላ ያለው ሰው በቃ አንድ ሰው ነው፣ እሱም የወደቀ ሰው ነው። ላልወደቀ የሚባል ሰው አያውቁም ሲጀመር እነሱ ከውድቀት በኋላ ያለውን ሰው የምናወራ ከሆነ ማለት ነው። ስለዚህ ወደዛ ድረስ ነው የመጣው። እሱን ለማወቅ ይሄው ቀጣይ የሚናገረውን አሳያችኋለሁ። ግን እዚህ ጋር ግን አንድ ነገር አስተውላችሁ ለፉ። እሱን ስለማሳያችሁ አሁን እዚሁ ጋር ቀጣይ ሳነበው ትሰሙታላችሁ። ለምንድነው ቀጥታ መጥቶ የኛ ወደ ሆነው እንደመጣና የኛን ይህንን ውድቀታችንን እንደነሳ ማናምን ከሆነ እንደዛ የማያምኑ እነሱ ምን ያደርጋሉ አለ? የመዳናችንን ኢኮኖሚ ያጠፉታል ነው የሚለው። ኦኬ የመዳናችንን ኢኮኖሚ they bankrupt ነው የሚለው። they bankrupt the economy of salvation ይላል። they bankrupt the economy of salvation የድህነታችንን ስራ ኢኮኖሚ እሱን የሚያጠፉ ናቸው ይላል። እሺ ላሳያችሁ ቀጣይ ምን ብሎ እንደተናገረ። ምክንያቱም ይልና ባለጠጋ የነበረው እርሱ ከትልቅ ፍቅሩ የተነሳ እኛ ወደ ነበርንበት ኮንዲሽን ወደ ነበርንበት ሁኔታ ራሱን ዝቅ አድርጎ በመውረድ ራሱን ካላደህየ ሞታችን ምናምን ካልወሰደ እንግዲያውስ እኛም ሀብቱን አላተረፍንም፣ ሕያው ልንሆን አንችልም ማለት ነው። ይልቁንም አሁንም በድህነታችን ውስጥ እንኖራለን። አሁንም በኃጢአትና በሞት ባርነት ውስጥ እንገኛለን። ወደኛ ካልመጣ ይኸው ድህነታችን ይሄ ነው። የሞት ባርነት ውስጥ ያለ ነው። ወደ ድህነታችን አልመጣም እኮ ነው እየተባለ ያለው። እንደዛ የወደቀው ስጋችን ነስቶ አላዳነንም ከተባለ ማለት ነው። ወደ ድህነታችን መጥቷል። ስለዚህ ምክንያቱም ይላል የቃል ስጋ መሆን ቃል ስጋ የመሆኑ ምስጢር ማለት ነው በእርግማንና በቅጣት በሰው ባህሪ ላይ የመጣውን ለማጥፋትና ለማስወገድ ነው ይላል። ለማጥፋትና ለማስወገድ ነው መቶ ሲዋሃደው ቅድም ልክ ቅዱስ አትናቴዎስ እንደነገረን ሞት እዚህ ስጋ ላይ ሰልጥኖ የለ መቶ መለኮት ልክ ከዚህ ስጋ ጋር ሲዋሃድ እዛው ላይ የራሱ ግዛት አድርጎ ተቀምጦበት የነበረው ሞትን እዛው ያገኘውና በራሱ ግዛት ላይ ሞትን ይገድለዋል። ሞትን ድል ያደርጋል፣ ያሸንፈዋል። ስለዛ ሞቶ መቅረት በሱ መቅረት የሚባል አይታሰብም። ከዛ በኋላ አይታሰብም። በማን ምክንያት? በተዋህደው ቃል ምክንያት። ቅዱስ አትናቴዎስ በተደጋጋሚ እንደነገረን ሰው እንዲህ ብሎ ይናገርና ቅዱስ ቄርሎስ አንድ የሚናገረው ነገር አለ። እንዲህ ይላል ታዲያ አለ ተመልከቱ እንደው ጋይስ በጌታ ታዲያ እንዲህ የመሰለ የመዳናችንን ስር ከነቀሉ የተስፋችንንም የማዕዘን ድንጋይ ካፈረሱ የተስፋችንን ኮርነርስቶን የማዕዘን ድንጋይ ካፈረሱ የቀረ ሁሉ ሳይጠፋ እንዴት ይቀራል ታዲያ? ምንድነው ማለት እንደቆመ ሊቀር የሚችል ነገር ምን አለ ታዲያ? ምንም የለም። በቃ እኮ
የመዳናችን ስሩን ከነቀሉ፣ የተስፋችን የማዕዘን ድንጋይ ካፈረሱ፣ ታዲያ ምን ቆሞ የሚቀር ነገር አለ? የለም ማለት ተመሳሳይ ነገር ገጽ 64 ላይም አለ። እሺ ላምብላችሁ። ኦኬ በቃ እንዝለል። እየዘለልን ካልሆነ በጣም ሰዓቱ ሄደ። እሺ ከአሌክሳንድሪያ እንውጣ ጋይስ። አሌክሳንድሪያ ላይ በጣም ብዙ ቆየን። ከአሌክሳንድሪያ እንውጣና ወደ ሶሪያ እስቲ እንሂድ። ቅርብ ነው ትላለህ እና ወደ ሶሪያ እንሂድና ሶሪያ እንግዲህ ሳዊሩዝ አንጾኪያ አለ። ሳዊሩዝ 6ኛው ክፍለ ዘመን ላይ አካባቢ የነበረ ሰው ነው። በጣም ኬልቄዶናውያንን በመቀጥቀጥ የሚታወቅ አይነት ሰው በጣም ታላቅ አባት ነው። ሳዊሩዝ አንጾኪያ የሚያስገርም ታላቅ አባት ነው። እና ይህ አባት ሲናገር እንግዲህ ይህ አባት በነበረበት ሰዓት ላይ ይህ ርዕስ ተነስቶ ነበረ። ጌታችን የነሳው ምንድነው አዳም ከመውደቁ በፊት የነበረውን ባህሪ ነው አይደለም ምናምን የሚመስል ነገር ጁሊያኖስ የሚባል አንድ ሰው ተነስቶ ነበረ። እና ጁሊያን ተነስቶ ምን አይነት ትምህርትን ያስተምር ነበረ? እንደው ቃል የተዋሃደው ስጋ አዳም ከመውደቁ በፊት የነበረውን ስጋ ነው ይላል። አዳም ከመውደቁ በፊት የነበረውን ስጋ፣ ያ ስጋ ደግሞ ይላል ናቹራሊ በቃ የማይራብ የማይጠማ መከራ የማይስማማው ሞት የማይስማማው ነው ይልና እና እሱን ተዋህዶ በቃ ሞት የማይስማማውን ስጋ ከተዋሃደ በኋላ ግን በፈቃዱ ግን በቃ እንዲሞት እንዲራብ እንዲጠማ አድርጎታል። የሆነ በተአምራዊ መንገድ ያ ስጋ ተስማምቶት አይደለም አይስማማውም ስጋ ሞት ምናምን፣ ግን በቃ በፈቃዱ በቃ ዝም ብሎ እንዲራብ እንዲጠማ አደረገው። የሆነ ተአምራዊ በሆነ መልኩ አይነት ነገርን ያስቀምጣል። ለዚህ ሳዊሩዝ አንጾኪያ ብዙ መልሶችን ያስቀምጣል። እና ከዚህ ጋር በተያያዘ ሳሙኤል ቪሲ አባ ሳሙኤል ካውንስል ኦፍ ካልሲደን ሪኤግዛሚን በተሰኘ መጽሐፋቸው ላይ እንዲህ ብለው ያስቀምጣሉ። ገጽ በፒዲኤፍ ከሆነ 294 ላይ እሺ፣ በፒዲኤፍ ከሆነ ማለት ነው ፒዲኤፍ ነው ያለኝ 294 ላይ እንዲህ ይላል። የዮሐንስ ዘደማስቆን ሐሳብ ያስቀምጣል። መጀመሪያ ጋድ ዘ ሰን ሜንቴንስ was made man in order that እግዚአብሔር ወልድ ሰው ሆነ። ለምን? that the very nature which had sinned, fallen and become corrupt should conquer the tyrant who had deceived it. የእግዚአብሔር ልጅ ወይም እግዚአብሔር ወልድ ስጋ ሆነ፣ ሰው ሆነ። ለምን? ያራሱ ያው ባህሪ፣ የትኛው ባህሪ? ኃጢአት ሰርቶ የነበረው ከዛም ደግሞ ምን ያደረገው? የወደቀው ኦኬ fallen and become corrupt የሆኑ የጎሰቆለው ያ ባህሪ ራሱ ምን እንዲያደርግ ይላል? should conquer the tyrant who had deceived it. ኦኬ የጣለውን የሸወደውን ያንን ራሱን እንዲያሸንፍ ራሱን ያንኑ ስጋ ነሳ ይላል። ሰው የሆነው በአጭሩ ራሱ ያተታሉ የነበረው ወድቆ የነበረው ምናምን ጎስቁሎ የነበረው ያ ባህሪ ራሱ ድል እንዲነሳ ነው። አስቀድሞ ያታለለውን እርሱን ድል እንዲነሳ አሸንፉት የነበረውን እንዲያሸንፈው ለዛ ሰው ሆኖ መጣ ይልና ዮሐንስ ዘደማስቆን ያስቀምጥና ከዛ በኋላ ምንድነው ሳዊሩዝ አንጾኪያ ላይ በጣም ትልቅ ጥናት ነው ያደረጉት አባ ሳሙኤል የኛው ናቸው፣ ኦሪየንታል ክርስቲያን ናቸው። ቀጠል አድርገው እንደዚህ ይላሉ። this is an emphasis made repeatedly by Severus በሳዊሩስ በተደጋጋሚ አጽንኦት ተሰጥቶ የሚነገረው ነገር in his refutation of Julian of Halicarnassus ብሎ ይናገራል። ለጁሊያን ወይም ለዩሊያኖስ መልስ በሚሰጥበት ጊዜ በተደጋጋሚ በደንብ ኤምፋሲስ ሰጥቶ በደንብ ትኩረት ሰጥቶ የሚያነሳው ነገር ቅዱስ ሳዊሩዝ አንጾኪያ ይሄንን ነው ይላል። ራሱ ያ ወድቆ የነበረው ጉስቁልና ገጥሞት የነበረው ባህሪ ድል እንዲነሳ ነው ራሱ የእግዚአብሔር ልጅ ወልደ እግዚአብሔር ወይም እግዚአብሔር ወልድ መጥቶ ሰው የሆነው የሚለው ነው። ሶሪያ ሄድን አየነው ይሄንን ነገር። አሁን ከሶሪያ እንምጣ ጋይስ። ከሶሪያ ወደኛ ሀገር እንሰደድ። በማን በኩል? በሃይማኖተ አበው በኩል። እሺ ሃይማኖተ አበው ምን ይላል? ሃይማኖተ አበው ላይ ንባባቱን ቶሎ ልበላችሁ እናንተ እየገባችሁ እዩ። ሃይማኖተ አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 63 ቁጥር 5 ላይ እንዲላል ተመልከቱ። ባህሪያችንን ተዋህዷል እንጂ ከባህሪያችን ከፍሎ ተዋህደ ለምን አላለም ይልና ወዳጁ እንደኮበለለ እስኪያገኘውም ድረስ እንደሄደና እንዳገኘው ይላል። ማለት ወዳጁ እንደኮበለለ ተመልከቱ። የሚሰጠውን አይነት ምሳሌ ወዳጁ እንደኮበለለ እስኪያገኘውም ድረስ ደግሞ እንደሄደ። ወዳጁ ሲኮበልል ለማግኘት እስኪያገኘው ድረስ ተከትሎት እንደሄደ ማለት ነው። እንደሄደና እንዳገኘውም የኮበለለውን ያገኘው ማንን ነው? የኮበለለውን
ኦኬ እንዳገኘው የእኛም ባህሪ እንደዚህ ከእግዚአብሔር ተለይታ ነበር። የእኛም ባህሪ ከማን ተለይታ ነበር? ከእግዚአብሔር ተለይታ ነበር። በአዳም ኃጢአት ምክንያት አይደል ከእግዚአብሔር ተለይታ የነበረችው የኛ ባህሪ? አዎ ነው። ሰው ከእግዚአብሔር ተለይታ ነበረ ይልና ከእርሱ ፈጽማ ርቃ ነበረ። ኦኬ ባህሪያችን ከእግዚአብሔር ፈጽማ ርቃ ነበርና ስጋ በመሆን ገንዘብ እስኪያደርጋት ድረስ ፈጥኖ ፈለጋት፣ እርሷም ተዋሃደችው ይላል። ግልጽ አይደለም? ግልጽ ነው። ኦኬ ርቃ ነበረ፣ ግን ምን ድረስ ነው ይፈልጋት? ስጋ በመሆን ገንዘብ እስኪያደርጋት ድረስ ርቃ የነበረችው፣ ጠፍታ የነበረችው፣ ኮላ የነበረችው ያችን ባህሪ ገንዘብ እስኪያደርጋት ድረስ ፈጥኖ ፈለጋት፣ እርሷም ተዋሃደችው። ይህንንም ተዋሃዶ እኛን በመውደድ ያደረገው እንደሆነ የታወቀ ነው ይላል። የታወቀ ነው። እኛን በመውደድ ያደረገው ይሄንን ነው። ኦኬ ይህንን መካድ ፍቅሩን መካድ ነው። ፍቅሩን መውደዱን መካድ ነው። እሺ እዛው የቅዱስ ዮሐንስ አፈወርቅ ላይ 66ኛው ምዕራፍ ቁጥር 18 እንዲህ ይላል። ክብሩ ተለይቶ የነበረ ስጋን አምላክ ሊያደርገው ማንን? ክብሩ ተለይቶት የነበረውን ስጋ፣ ያንን ስጋ ነው አምላክ ሊያደርገው። እሺ የጸጋ ገዥነትን አጥቶ የነበረው ማን ነው? የወደቀው ስጋ፣ የወደቀው አዳም ወይስ ያልወደቀው አዳም? ሲወድቅ ነው አይደል? የጸጋ ገዥነትን ያጣው ሲወድቅ ነው። የወደቀው እሱ ማለት ነው። የጸጋ ገዥነትን አጥቶ የነበረ ስጋንም የባህሪ ገዢ ሊያደርገው ወደደ። የባህሪ ገዢ ሆነው እናንተ እያንዳንዳችን አሁን በፐርሰንት ደረጃ በአካል ደረጃ እኛ የባህሪ ገዢ አይደለንም። የወልድ ስጋ ግን የባህሪ ገዢ ነው። ከቃል ጋር የተዋሃደ ስለሆነ የባህሪ ነው እርሱ። ምክንያቱም ባህሪያዊ ተዋህዶም ስላለ ማለት ነው። ይህንን የባህሪ ገዢነትን ያገኘው ግን ማን ነው አለ? የጸጋ ገዢነትን እንኳን አጥቶ የነበረውን። ስለዛ ቃል መጥቶ የተዋሃደው ክብሩ ተለይቶት የነበረውን ያንን ባህሪ፣ የጸጋ ገዢነትን አጥቶ የነበረውን ያንን ስጋ። ግልጽ ይመስለኛል። እንጨምር ከሃይማኖት አበው። እሺ እዛው አሁንም ዘቅዱስ ዮሐንስ አፈወርቅ ምዕራፍ 68 ቁጥር 24 ላይ በቀኝም ተቀመጥ አለው ይላል። አብ ወልድን አይደለ? አብ ወልድን ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። እሺ በቀኝም ተቀመጥ አለው ይልና ይህ ስጋ ያው በስጋ በቀኝ ተቀመጥ የሚለው ይህ ስጋ ቀድሞ አሁን በቀኝ ተቀመጥ የተባለው ማለት ነው። ቀድሞ ግን አንተ መሬት ነህ፣ ወደ መሬትነትህም ትመለሳለህ የሚል አዋጅን ሰምቶ ነበረ። እንዲህ ያለ አዋጅን ሰምቶ ነበረ። ዛሬ ግን ለዚህ ስጋ ከሰማያት በላይ መሆን ብቻ አልበቃውም፣ በመላእክት ቦታም አልተወሰነም። ይህም ክብር አልበቃውም፣ ከመላእክት በላይ ሆነ፣ ከሱራፌልም በላይ ከፍ አለ፣ ወጥቶ ከሊቃነ መላእክት በላይ ሆነ እንጂ ወደ ላይ መውጣት ብቻ አልበቃውም፣ ወደ መንግስት ዙፋን ወጥቶ በላዩ እስከ መቀመጥ ድረስ እንጂ ይላል። የትኛው ስጋ? አፈር ነህና መሬት ነህና ወደ መሬትነት ትመለሳለህ የተባለው እንዲህ ያለ አዋጅ የደረሰበት። ከመውደቁ በፊት እንደዚህ አይነት አዋጅ እኮ የለበትም። ሲወድቅ ነው እንዲህ አይነት ነገር የመጣበት። እንዲህ አይነት አዋጅን የሰማው ያ ስጋ ግን እንዲህ ድረስ ከፍ አለ። ስለዛ ይጠቅሰዋል እዚህ ጋር እርሱም በእርግጥ ዘፍጥረት ምዕራፍ 3 ላይ አዳም ከእኛ እንደ አንዱ ሆነ አለ። ቃል ስጋ ስለሚሆን እንደዛ የተባለው ስለሚከብር አዳም ከእኛ እንደ አንዱ ሆነ የተባለው ምን ሲሆን ነው? አዳም ሲወድቅ የወደቀው ስጋ ነው ባይዜ እንዲህ ከፍ ያለው አይገርም? ከቃል ጋር ተዋህዶ እንደዛ ነው። እንጨምር ከሃይማኖት አበው ዘቅዱስ ቄርሎስ ምዕራፍ 79 ቁጥር 73 ዛሬ ስለኛ በእግዚአብሔር ፊት እንደተገለጠ የምንናገረው ነገር ይሄ ነው። እሺ በአዳም ትእዛዝ ማፍረስ ምክንያት ስሙ በደንብ በአዳም ትእዛዝ ማፍረስ ምክንያት ተዋርዶ የነበረ የሰውን ባህሪ አድርጎ በአባቱ በእግዚአብሔር ፊት ገልጦታልና በገንዘቡ ክብር በእግዚአብሔር ፊት አቆመው። ቀድሞ እንደነበረውም አይደለም፣ ሰው ሆኖ ተገለጠ እንጂ እኛንም ዳግመኛ ወደ አባቱ ወደ እግዚአብሔር ያቀርበን ዘንድ ይላል። የትኛውን ባህሪ? በአዳም ትእዛዝ ማፍረስ ምክንያት ተዋርዶ የነበረ የሰውን ባህሪው አድርጎ ባህሪ አደረገው። የትኛውን ባህሪ? በአዳም ትእዛዝ ማፍረስ ምክንያት የተዋረደውን ያንን ባህሪ አደረገው ሲል እሱን አላደረገውም ካል ከአባቶቻችን ጋር አንጣላም። ይሄን ትንሽ ብናየው የተሻለ ይመስለኛል። ተጨማሪ
ኦኬ ሃይማኖተ አቡነ ዘቅዱስ ቴዎዶስዮስ ምዕራፍ 82 ቁጥር 7 ምዕራፍ 82 ቁጥር 7 ይላል ጌታ ሰይጣንን ድል ቢነሳው የሚደነቅ ስራ አይደለም። ጌታችን ኢየሱስ ክርስቶስ ቀድሞ ድል ተነስቶ የነበረ ስጋን የትኛውን ስጋ? ጌታችን ኢየሱስ ክርስቶስ ቀድሞ ድል ተነስቶ የነበረ ስጋን የተዋሃደ ባይሆን በባህሪ ከኛ ጋር አንድ በሚሆን ስጋ ዕዳ በደል ያልተገኘበት እርሱ በስጋ መከራን ተቀበለ ባይሆን ኖሮስ መከራ መቀበሉ ባልተደነቀ ነበረ። ሞትንም በስጋው ያጠፋው ባይሆን ኖሮ ሞትን የሚያሰለጥን ኃጢአት ባልጠፋም ነበረ፣ የሞት ስልጣንም ባልተሻረ ነበር ይላል። ይሄን ሁሉ አናገኝም ነበረ ምን ባያደርግ ኖሮ? ድል ተነስቶ የነበረ ስጋን ተዋህዶ ባያከብረው፣ ከፍ ባያደርገው፣ ከዛ መሸነፍ ባያወጣው ኖሮ ከዛ ከመሸነፍ ነፃ ሊያወጣው የሚችለው ወደ ሽንፈታችን መጥቶ የኛን የተሸነፈውን ስጋችንን ልክ ሲይዘው ሁሉንም ድል ይነሳልናል። አለቀ። እንደዛ ነው። የመጨረሻ አንድ እንጥቀስ። ሃይማኖተ አቡነ ዘቅዱስ ያዕቆብ ዘስሩግ ምዕራፍ 88 ቁጥር 5 ድንግል ታዝለው ታቅፈው ዘንድ በድንግል ማኅፀን ለእርሱ ደረትን ፈጠረ። እሺ በፍዳ ተይዞ ተጎድቶ የነበረ የአዳምን ባህሪ ገንዘብ አደረገ። ምን ገንዘብ አደረገ? በፍዳ ተይዞ ተጎድቶ የነበረ የአዳምን ባህሪ ገንዘብ አደረገ። ይህ ግልጽ አይደለም? ግልጽ ነው። ወደ አባ ይሁዳ ዘጋስጫ እንሂድና ከአባ ይሁዳ ዘጋስጫ ከመጽሐፈ ምስጢር ሁለት ብቻ እንሂድና እንጨርስ። አባ ይሁዳ ዘጋስጫ መጽሐፈ ምስጢር የፋሲካ ምንባብ 20ኛው ምዕራፍ ማለት ነው። የፋሲካ ምንባብ ላይ ቁጥር 19 እንደዚህ ይላል፣ እናንተ ሰነፎች የሮሜ ታላላቆች እግዚአብሔር ከተጎሳቆለች ስጋችን ጋር መዛመድን ካላፈረ። ከየትኛው ስጋ ጋር? ከጉስቁልና በፊት ከነበረ ስጋ አይደለም። ከተጎሳቆለች ስጋ ጋር መዋሃድን ካላፈረ፣ ባለጠጋ ሲሆን ወደ ድህነታችን መምጣቱን ካላፈረ፣ እንደዛ ማለት ነው። የዚህን ያህል ከወደደን ካፈቀረ እንደማለት ነው። ከተጎሳቆለች ስጋችን ጋር መዛመድን ካላፈረ ስጋን ከጉስቁልና አንስቶ ከፍ ከፍ ያደርጋ ዘንድ ከመለኮትም ኃይል ጋር ያስተካክላ ዘንድ እንደምን ያፍራል? ትስብእቱን ከመለኮቱ ክብር ጋር አንድ ያደርጋ ዘንድ ካልወደደስ መለኮቱን በትስብእቱ ጉስቁልና ባላሳተፈው ነበር ይላል። ተመልከቱ፣ የተጎሳቆለችውን ስጋ ማለት ነው በመለኮቱ ኃይል እንዲያሳትፋት የእሷ የሆነውን የስጋ የሆነውን ጉስቁልና ባላሳተፈው ነበር ቃልን። ስለዛ ልክ ሲወስደው ያ ጉስቁልና ቃልን ጎስቋላ የሚያደርገው ነው አይደለም። ልክ የፀሐዩን ሲሚል ያስታውሱ ቅዱስ አትናቴዎስ ቅድም የሚሰጠውን አያደርገውም። ይልቁንም ስጋን ከፍ ከፍ ያደርገዋል፣ ያከብረዋል እንጂ። እሺ ሌላ ተጨማሪ ይሄ ቁጥር 19 ነበረ። ቁጥር 41 ላይም እንዲህ ይላል፣ እነሆ ናዝራዊ ኢየሱስ መንግስቱን ገለጠ፣ አምላክ ሲሆን በፈቃዱ ሰው ሆነ፣ እግዚአብሔር ሰው ለመሆን ወረደ፣ ሰውም እግዚአብሔር ለመሆን ከፍ ከፍ አለ። ቅዱስ ጳውሎስም እግዚአብሔር ዓለምን ተወዳጀ እንዳለ ዳግመኛ የኃጢአትን ስጋ ለበሰ፣ ያችንም ኃጢአት በስጋው ኮነነ፣ ያችንም ኃጢአት በስጋው ድል ነሳት ይላል። ያችንም ኃጢአት በስጋው ድል ነሳት። ምን ለብሶ? የኃጢአትን ስጋ ለበሰ ብሎ ዳግመኛም የኃጢአትን ስጋ ለበሰ። የኃጢአት ስጋ ለበሰ ማለት ኃጢአተኛ ስጋ ለበሰ ማለት አይደለም። በኃጢአት ምክንያት የጎሰቆለውን ስጋ ማለት ነው። ኦኬ፣ ደካማውን ስጋ ማለት ነው። ያንን ደካማውን ስጋ ለበሰ። ግን በዛ ግን ኃጢአት እየሰራ የኖረ ነው? በፍጹም። ይልቁንም ኃጢአትን ድል ነሳ። ስለዚህ ለእኛ ለራሳችንም ደግሞ ኃጢአትን ድል መንሳትን ይሰጠናል። ወደ ኢትዮጵያ መተን የዚህን ያህል ካየን ጠቅለል ስናደርገው በስተመጨረሻ ቃል ምንድነው? አምላክ የወደቀውን ዓለም ማዳን ፈለገ። በቃ ዓለም ወደቀ። ሰው ከመውደቁ በፊት ከመውደቁ በኋላም አንድ ባህሪ ነው ያለው። ያ ባህሪ ኮንዲሽኑ ይለያያል። ከመውደቁ በፊት ያልወደቀ ነው፣ ከወደቀ በኋላ የወደቀ ነው። ስለዚህ ያ ኮንዲሽን ይለያያል። ስለሞት ተቆራኝቶታል ምናምን ደካማ ሆኗል ስጋው ባህሪው ምናምን እንደዛ አይነት ነገር ማለት ነው። ሰው ከመውደቁ በፊት አንድ ኮንዲሽን ያለው በቃ ያልወደቀ ነው። ከወደቀ በኋላም ያለው ኮንዲሽን አንድ ኮንዲሽን ነው፣ የወደቀ። ያልወደቀ አይደለም፣ የወደቀ። ኦኬ፣ ስጋው የወደቀ ማለት እና እንደዛ ነው። ስለዚህ በሞት የተቆራኘ ስጋ ነው ያለው እና እሱን ለማዳን ደግሞ ቃል ወደዚህ ኮንዲሽናችን ወደዚህ ሁኔታችን መጥቷል። ይህንን ስጋችንን በመንሳት ፈውሶናል።
ስለዚህ ከቅዱስ ጎርጎርዮስ ዘንዚናዙ ጋር ሆነን ምን እንላለን? ያልነሳውን አላዳነውም፣ ከመለኮቱ ጋር የተዋሃደው እርሱ ግን ድኗል። ስለዚህ የወደቀውን ስጋችንን ካልነሳ አላነሳንም፣ አልዳንም። እዛው በውድቀታችን ውስጥ ተረስተን ቀርተና ዓለም ገና አልዳንም፣ ወይም የዓለም መዳን ጥያቄ ምልክት ውስጥ ይቀመጣል። ከመለኮቱ ጋር ያልተዋሃደ አልዳንም ስለሚል የወደቀው ስጋ ያ መድኃኒት የሚያስፈልገው መታደስ የሚያስፈልገው መታደስ ወደሚያስፈልገው ካልመጣ ታዲያ ምንድነው ታዲያ ሊሰራ የመጣው? ሊያድስ አይደለም እንደ የመጣው? ባህሪያችን ሊያድስ ነው የመጣው። ስጋችን ሊያድስ ነው የመጣው። ሊያድስ ነው የመጣው ተብሎ መታደስ የማያስፈልገው ወደ ቀድሞ ሊሄድ አይችልም። ኦፍ ኮርስ እና ወደዛ ከሄደ በቃ ወደዛ ነው ሄደ፣ ወደኛ አልመጣም ያስብላል ክርስቶስን ራሱ። ይሄ ደግሞ አደገኛ ይመስለኛልና ሰው ከዚህ አንፃር ልንመለከተው ይገባል። ክብርና ምስጋና ሁሉ ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።